ሳይንስ ዓለም ኖርኩ፣ በቢዝነስ ዓለም ኖርኩ። መጨረሻ ላይ the best place ሊሆን የሚችለው ስናገር የኖርኩ ነው ዩኒቨርሲቲ ነው። ፕራይቬት ሴክተሩ በሚገባው መልኩ እየተደገፈ ነው ወይ? ነው፣ ይቀረዋል። ኢንዱስትሪ ባይኖር፣ ታክስ ቢከፍል ባይኖር እንዴት ነው ሀገር የሚመራው? ያ እንቅስቃሴ ነው አገርን ትልቅና ትንሽ የሚያደርገው። ስለ ወርቅ ብናወራ ግን ደስ ይላል። It's another business, another investment, a little bit tough ነው። በትክክል ከተሰራ ትልቅ ካፒታል የሚፈልግ እውቀት የሚፈልግ ስራ ነው። ወልዲያ ያለውን ስታዲየም 6 ኩባንያዎች አስተባብረን በነዛ ሙያ ምርቱን በዛው አድርገን እውቀቱንም እኛው አድርገን ስታዲየም መስራት ይቻላል። ኮንትራት ሰጠ ምናምን በማድረግ ሳቲስፋክሽን ነው ሰዎች ማግኘት ያለባቸው። ታንኪዩ መባል ከብር በላይ ነው። ከስምን ዘላለም ያነስል ሰዎች ጋር አንዳንድ ነገሮች ማድረግ ከብር በላይ ነው ብዬ አስባለሁ። የራስህ ሰው ሁን። ራስን በምንም አይነት ተአምር፣ በምንም አይነት ማቴሪያል፣ በምንም አይነት ጥቅም አሳልፈ መስጠት የለብህ። ስብዕና በምንም ለኒውዮር ኦኬ። ሰላም እንዴት ናችሁ? በዚህኛው ሲዝን ፓርትነራችን አንዱ የምናስተዋውቃችሁ ዳሽን ባንክ ነው። ዳሽን ባንክ በባንክ ዘርፍ ላይ በጣም ትልቅ ስም ያለው እና ብዙ አዳዲስና ኢኖቬቲቭ ነገሮችን ለኢንዱስትሪ ኢንትሮዲስ የሚያደርግ ታዋቂ ባንክ ነው። ዳሽን ባንክ በዚህኛው ካላቸው ፕሮዳክቶች የምናስተዋውቃችሁ ዱባይ ያለ ነው። ዱባይ ያለ ባይ ናው ፔይ ሌተር ሞዴል ነው። ያ ማለት አሁን ገዝተን አገልግሎትና እቃዎችን ማለት ነው ከዛ በጊዜ ሂደት የምንከፍልበት ነው። እነዚህ ጊዜ ሂደቶች ላይ የ3 ወር አለ፣ የ6 ወር አለ፣ የ12 ወር አለ። የገንዘብ ጣሪያው ደግሞ እስከ 700,000 ባንዴ ወይም ደግሞ በተደጋጋሚ በተለያዩ አጋጣሚዎች በምንጠቀምበት ድረስ ከ700,000 ድረስ እቃ ወይም አገልግሎት ገዝተን በጊዜ ውስጥ የምንከፍልበት መንገድ ነው። ይሄ በጣም ኢኖቬቲቭ እና ለብዙ ሰው ሊጠቅም የሚችል ፕሮዳክት ነው። ስለዚህ ጉዳይ በጣም ተጨማሪ መረጃ ለመፈለግ ሳይቶቻቸውን ቪዚት አድርጉ። በተጨማሪ ደግሞ በቅርባችሁ የሚገኝ የዳሽን ባንክ ብራንች በመሄድ ተጨማሪ መረጃ ማግኘት ትችላላችሁ። ዳሽን ባንክ አብሮን ስለሰራ በጣም እናመሰግናለን። በዚህኛው ኤፒሶድ የምናስተዋውቃችሁ ሌላኛው ፓርትነራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም በኢትዮጵያ ቴሌኮም ዘርፍ ላይ ትልቅ ሚና ያለው እና ኢትዮጵያን ዲጂታላይዝ ያደረገ የሚገኝ አገር በቀል ድርጅት ነው። መሪም ከኢትዮ ቴሌኮም ጋር እየሰራ በመሆኑ በጣም ደስተኛ ነው። በዚህኛው ኤፒሶድ የምናስተዋውቃችሁ የኢትዮ ቴሌኮም ፕሮዳክት ቴሌብር ረሚት ነው። ከውጭ ሆናችሁ ለወዳጅ ዘመዶቻችሁን ገንዘብ መላክ ስትፈልጉ የቴሌብር ረሚት አፕን ከአፕ ስቶር እና ፕሌይ ስቶር ዳውንሎድ አድርጋችሁ በምትልኩለት እዚህ ባለው ሰው ስልክ ላይ የቴሌብር አካውንት ላይ ዲፖዚት ይደረግለታል። በዛ ቀን በሚኖረው ኤክስቼንጅ ሬት ማለት ነው። ያው ሰሞኑን ደግሞ በዓል ሰሞን ስለሆነ የአዲስ ዓመት በዓል ሰሞን ስለሆነ የሚላከው ገንዘብ 5% ተጨማሪ ክፍያ አለው። ከዛ ደግሞ የተለያዩ እጣዎችና ስጦታዎች አሉት። ደንብና ሁኔታዎች ተፈጻሚ ይሆናሉ። እናመሰግናለን። ሰላም መሪዎች እንዴት ናችሁ? ከዶክተር አረጋ ጋር የዩኒቲ ፕሬዚዳንት ያሁኑና የበፊቱ ደግሞ የሚድሮክ ሲኦ ሆኖ ለ20 ዓመት አገልግሏል እና ከቀጣይ ካለፈው ሳምንት የነበረን ቀጥለናል። አሁን ዛሬ ደግሞ የምናወራው ስለ ወርቅ ኢንዱስትሪ፣ ስለ ማይኒንግ ኢንዱስትሪ በዲቴል እናወራለን። ስለ ኤዱኬሽን ሴክተሩን በደንብ አድርገን አንስተን እናወራለን እና አብራችሁን ተከታተሉ። ስለ የኢትዮጵያ ፕራይቬት ሴክተር ብናይ ደስ ይለኛል። ሮሉ ምን ይመስላል የኢትዮጵያ ኢኮኖሚ ላይ? የኢትዮጵያ ፕራይቬት ሴክተር የኢትዮጵያ ኢኮኖሚ ላይ ያለው ሮል ምን ይመስላል? ሜቢ ያው ትልቁ አንድ ኮንግሎሜሬት ሚድሮክን በዛ በነበረ ኤክስፔሪንስ ያን ሪፈረንስ መውሰድ እንችላለን። ፕራይቬት ሴክተር በማንኛውም ሀገር ኢምፖርታንት ነው። እንደ ሀገሩ የአስተዳደር ወይም የገቨርናንስ ሲስተም ሊለይ ይችላል። ኮሚኒስት የሆነው ሀገር ሌላ ነገር ሊኖረው፣ ሶሻሊስት ሌላ ነገር ሊኖረው ይችላል፣ ካፒታሊስት ሌላ ነገር ሊኖረው ይችላል። የኦነርሽፑ ጉዳይ ነው። ለምሳሌ ከሶሻሊስት ሀገር ጋር ብትሄድ ቻይና ድርጅቶችን ኦን የሚያደርጋቸው መንግስት ሊሆን ይችላል። ኮኒት ካምስ ስራ ግን ብርጭቆ ፋብሪካ ነው የሚያመርተው አይደል? ይሸጣል፣ ይለውጣል። መኪናም እንደዛ ነው።
ካፒታሊስቱ ጋር ምናልባት ኢንስቴድ ኦፍ ዘ ገቨርንመንት ኦውኒንግ ዘ ካምፓኒ ነው የሚያደርገው ኢንዲቪጁዋል ሊሆን ይችላል። ይሄኛው የተሻለ ነው ያኛው የተሻለ የሚለው ውስጥ አልገባም። ግን የትም ቦታ ሄድ ኢንዱስትሪው ለሀገር አስፈላጊ ነው፣ ቁልፍም ነው። ባይ ዘ ወይ ናው በሌላ ምሳሌ ላስረዳ። አገር ቢኖርህ ሰው ባይኖረው እንዴት ነው የምትመራው? ሰው ባይኖር ሰው የሌለበት ሀገር አለ። ኢንዱስትሪ ባይኖር፣ ታክስ የሚከፍል ባይኖር እንዴት ነው ሀገር የሚመራ? ስለዚህ ከሰው ከኢንዱስትሪው የሚፈልቅ ገንዘብ ነው ማለት ነው ወደ መንግስት የሚሄደው አይደለም እንዴ? ሶ ያ አይነት ነገር ከሌለ ኮሚኒስትም ከሆነ ሶሻሊስትም ከሆነ አምርቶ ሸጦ ገንዘብ አግኝቶ ራን ማድረግ የማይችል ከሆነ ኩባንያ ያለበትም ሀገር ከሆነ እነዛ ኩባንያዎች ሰርተው አምርተው ታክስ ከፍለው ማይረዱ ከሆነ አስቸጋሪ ይሆናል። ወዴት እየሄድኩ ነው? ፕራይቬት ሴክተሩ ወይንም አምራችን ብለው በፈለከው ቋንቋ ለሀገር አንድ መኪና ካለ እንደውም ብዙዎች ሞተሩ ነው የሚሉት ነው አለ ቁልፉ ነው ብዬ አስባለሁ። ኦኬ አንፎርቹኔትሊ በተለይ አፍሪካ ውስጥ አመራር መንግስት የምትለውና ፕራይቬት ሴክተሩ የሚተያዩበት ሪሌሽንሽፕ አንዱ አለቃ ያለ አይደለም። ነገሩ ተገላቢጦ ነው። አለቃዎቹ ኢንዱስትሪዎቹ ናቸው። ምክንያቱም አንተ አለቃ ለመሆን ገንዘብ የምትከፍለው አንተ ከሆንክ፣ ለመንግስትም ታክስ ደሞዝ የምትከፍለው አንተ ከሆንክ አንተን አለቃ አውቶማቲካሊ ዘ ሪቨርስ መሆን የለበት። ይሄ ከሆነ የሀብት የእድገት የምናምን ምንጭ ኢንዱስትሪው ነው። ስለዚህ አንተም መንግስት ከሆንክ የምትመራውን ነገር በደንብ እንድትመራ ሁሉም ነገር እንዲኖር ወታደሩም ፖሊሱም አለን ማኔጅመንት የምታደርገው እንዲሰራ ከፈለግ እንዲለመልም ማድረግ አለብህ አይደለም። ስለዚህ ኮንትሪቢሽኑ የሚጠየቅ አይደለም ለማለት ፈልጌ ነው። ፕራይቬት ሴክተሩ ለማንኛውም ኢኮኖሚ ለማንኛውም ኮሚኒስቲውን፣ ሶሻሊስቲውን፣ ካፒታሊስቲውን ችግሩ ያለው እንደ ሀገሩ እድገት አንዳንዶቹ ቀጫጫ የሆነ ኢንዱስትሪ ነው ያላቸው፣ አንዳንዶቹ በጣም የዳበረ ኢንዱስትሪ ነው ያላቸው። አንዳንዶቹ እንዲያው ኢምፔሪያሊስት ሆነው ሌላ እንትናቸው ኢንዱስትሪያቸው ሌላ ሀገር ሄዶ የፈለገውን ያደርጋል። ስለዚህ ኮንትሪቢሽኑ የማነስሙ የፕራይቬት ሴክተሩ እንዴት ነው ስትለኝ፣ ፕራይቬት ሴክተር ባይ ዘ ዌይ አየው እኔ ትንሽ ፕራይቬት ሴክተር ስትል ከመንግስት የወጣ አድርገናል የምንመለከተው። ፕራይቬት የምንለው ለዚህ ነው አይደለም። ግን መንግስት ራሱ አምራች ያለበት የሆነበት ሀገርስ ቢሆን እንደ ቻይና ኦር ኢትዮጵያም ውስጥ የተወሰኑት በመንግስት ሆነው የሚያመርቱ የተወሰኑ ደግሞ በግል ሆነው የሚያመርቱ ቢሆንስ የተሻለው ዴፊኒሽን የሚሆነው ኢንዱስትሪው አምራቹ ብንለው ይሻላል። ማንም ኦን ያድርገው ማንም፣ ያ ለሀገር ግሮዝ ቁልፉ ነው ብሎ መደምደም ይቻላል። እሱ ከሌለ የፕራይቬት ሴክተር ወይም ይሄ ኢንዱስትሪ የምንለው አይነት አለው። አንዳንዱ ማኑፋክቸሪንግ ነው፣ ፕሮዳክት ነው የሚያመርቱ። አይዘ ፕሮዳክት የምታመርተው ወይም ሰርቪስ ነው የምታመርተው። ሁለተኛው ሰርቪስ ነው፣ ሎጂስቲክስ ይሁን ምን ይሁን ባንክ በለው ምናምን ሰርቪስ የሚሰጡ አሉ። ሁሉም ግን ምርት አድርገህ ውሰደውና አይደለም ፕሮዳክቱንም ሰርቪሱ ነው። ያ እንቅስቃሴ ነው አገርን ትልቅና ትንሽ የሚያደርገው። ያ እንቅስቃሴ ከሌለ ወታደር የለም፣ መሳሪያ የለም፣ መንግስት ቤት ደሞዝ የለም፣ አላለም ኮላፕስ ያደርጋል። በዛ መልክ መሆኑን ከተገነዘብክ መሪ ብትሆን ወይንም አገር ብትሆን፣ በተለይ አፍሪካ ያሉ ሀገሮች ያን እንደዛ ያዩታል ወይ? ገና ነን አውቁ ገና ነን። አንድ ሂጄ ዩጋንዳ አንድ ፕሬዚደንት ቢመረጥ እሱና አስተዳዳሪዎቹ በጠቅላላ የእነዚህ ሁሉ ኢንዱስትሪ አለቃ መሆናቸው ብቻ ነው የሚታያቸው። ኖ ሰርቪስ ሰጪዎች ነን፣ ኢኔብለርስ ነን። ኢንዱስትሪው እንዲያድግ ኢኔብል የማድረጊያውን ሲስተም እየፈጠርን እንዲያድግ እያደረግን እኛም እየተጠቀም አገሯ እንዲጠቀም ነው የምናደርገው ብለው
ማሰብ እስከሚጀምሩ ድረስ ገና ብዙ እርምጃ መሄድ አለብን። የኢትዮጵያ ያለውስ እንዴት ታየዋለህ? የፕራይቬት ሴክተርና በአብዛኛው የመንግስት ዶሚኔትድ ይመስላል ነገር ለአፍሪካ ሀገር የሰጠው ምሳሌ የኛ ሀገር እኔ ባለሁባቸው በእነዚህ በ25 ዓመት ውስጥ ወደ መጀመሪያ ጥንቼ ስመጣ ታስታውስ እንደሆነ እናንተም በወጣቶች ናችሁ እነ መንግስቱ ኃይለማርያም መንግስት በመጣበት ጊዜ ከዛ በፊት ትንሽ ኢንዱስትሪዎች ቁጥ የሚሉ ነበሩ በግለሰብ ምናምን በንጉስ ጊዜም ቢሆን ኦኬ። ከዛ ቀጥሎ መንግስቱ ጊዜ ሲመጡ ኢንዱስትሪውን በሙሉ ወረሱ፣ አንድ ወሰዱት። የወሰዱበት ምክንያት ማኔጅ ለማድረግ ኢንዲቪጁዋል የሆነ ካፒታሊስት ምናምን ሰው የለንም፣ ዜርፎር እንዳለ አድርጎ ወስደን መንግስት ራን የሚያደርጋቸው ኢንዱስትሪዎች ሆኑ ማለት ነው። ስቲል ኢንዱስትሪዎች ናቸው። ለዚህ ነው ኢንዱስትሪ የሚለው ስም የተሻለ የሚሆነው ከፕራይቬት። ያን ካደረገው በኋላ ተጠቀሙባቸው። መጥፎ አይደሉም። ሚድሮክ ጎልድ የተሰራው በዛ ጊዜ ነው። ከዛ በፊት ነገሮች በሰፊር ነበር የሚመረቱት። ኦራይት፣ በዛን ጊዜ ስራ አልተሰራም ማለት አይደለም። የተወሰኑ ኢንዱስትሪዎች ነበር፣ እንዲያውም ብዙ ነበሩ። ኦራይት፣ ከዛ በኋላ የሚቀጥለው ሲመጣ ደግሞ እነዛን ትንሽ ወደ ሃይብሪድ መሄድ ጀመረ። የተወሰኑትን መሸጥ አለ አይደለም፣ የተወሰኑ ደግሞ መንግስት ስር እንዲሆኑ ማድረግ። ምክንያቱም መንግስት ራሱ እነዛን ነገሮች ስላስፈለጉት አይደለም። ይህም ጥሩ አካሄድ ነው። አሁን ደግሞ ምናልባት አሁንም አሉ ስቲል በመንግስት ስራን የሚያደርጉ አሉ በግል ምራ። ስለዚህ የመንግስትና የመንግስት ያልሆነ የሚለው አስቸግረኛል። ለዚህ ነው ኢንዱስትሪ ብላ ማውራት ያለብን። የሚመረጠውና ፕሪፈርድ የሚሆነው ይሄ ነው ማለት አስቸጋሪ ነው። አገሩ ላይ ብዙ ኢንዱስትሪ ከሌለ ሊደርስ እንትኖች የኢንዱስትሪ ሰዎች ከሌሉ ኢንቨስትመንት ከሌለ በብዛት መንግስት ቁልፍ ለሆኑ ነገሮች ውስጥ ራሱ ምክንያት ካፒታል ፈልጎ ቢሰራና ምርት ቢያመርት ኖር የለም። ኦኬ፣ ምንም ኖር የለም እስኪደርስ ድረስ። አገሩ ካፒታሊስት መሆን አለብኝ ብሎ ካሰበ ደግሞ ፒውር ካፒታሊስት ሊሆን ካለ ደግሞ ፒውር ካፒታሊስት መሆን አለበት። ፒውር ካፒታሊስት የምትለው መንግስት ማምረት ላይ ምናምን ላይ የለበትም። ኢኔብለር ነው። ፖሊሶች ማድረግ፣ ማውጣት፣ ፋሲሊቴት ማድረግ፣ ስራ እንዲቀላጠፍ ማድረግ፣ ዓለም ላይ እንድትወዳደር ማድረግ፣ ታክሶችን ምናምኖች አላለም አንተ እንድትወዳደር የሚያስችልህን ነገር ኢኔብል እያደረጉ መጓዝ። ኦኬ። ሌላው ደግሞ በዛ ስር በዛ ሬጅም በዛ አስተዳደር የሚደረገው ነው። ይሄ ለየት ያለው የካፒታሊስት አፕሮች። ከዛ አልፎ ተርፎ እንደውም አድገህ አንተ ሌላ ሀገር ሁሉ ሂጄ እሰራለሁ ካልክ እንድትሄድ ማድረግ መቻል። አይ እኔ የምፈልገው ሶሻሊዝም የሆነ አይነት ነገር ነው ካልክ ደግሞ እንደ ቻይና ትልቁን እንትን የሚሰራው መንግስት ነው። we have a reason for it ካልክ ደግሞ ሪዝን አለ። ኦራይት። ስለዚህ ፕራይቬት ሴክተሩ በሚገባው መልኩ እየተደገፈ ነው ወይ? ነው፣ ይቀረዋል። በሚገባው መልኩ እያደገ ነው ወይ? አይ ዶንት ቲንክ ሶ። እድገት አለ፣ ግን በሚገባው ደረጃ እንደ ሀገር እንደ ትልቅነታችን 120 ሚሊዮን እንደመሆናችን እንደ ዲማንዳችን እንደ ፍላጎታችን እንደ ወጣት ኤምፕሎይመንት የሚፈልግ ህዝብ እንዳለን ስትመለከተው እድገቱ በዛ ልክ አይደለም። አዝጋሚ እድገት ነው ያለው ብዬ አስባለሁ። ተወዳዳሪነታችንንም ገና መጠናከር አለበት ብዬ አምናለሁ። ዘ ፋይናል አናሊሲስ ሀገር የፕራይቬት ሴክተሩ ለሀገር ኮንሰምሽን እና ለውጭ ኮንሰምሽን ማምረት አለበት። የሀገር ኮንሰምሽኑ ጥሩ ነው፣ ግን የውስጥ ኮንሰምሽን ካልፈጠርክና ማርኬት ካላደረግ ዶላሯን ማግኘት ያቅታል። ዶላሯን ለምን ነው የምትፈልጋት? ሀገር ውስጥ ላሉ ነገሮች ስለሚያስፈልግ በቂ ስለሌለ የራስ ስለሌለ ኖሌጅም ይሁን እቃም ይሁን መድኃኒትም ይሁን ለማስመጣ በምትፈልግበት ጊዜ ብሩ ያስፈልጋል፣ ዶላሩ ያስፈልጋል። ስለዚህ አንዳንዶቹ ሁሉም ነገር ተሳክቶላቸው የሚያስፈልጉት ኢንተርናል ሊኖራቸው ይችል ይሆናል። ስቲል ዌስት ላይ ያሉ የምትላቸው እንኳን ኤክስፖርት ካላደረጉ ኢንዱስትሪያቸው በሎካል ማርኬት ብቻ እንትን ብሎ ሊቀር አይችልም። ስለዚህ የኤክስፖርት ማርኬታችንን የምናሳደግበት መንገድ መኖር አለበት። ያን ለማሳደግ እስካሁን በኔ ኦብዘርቬሽን
የሚፈለገውን ኢንዱስትሪ ያሳድገናል ብዬ አላስብም። ኢትዮጵያ የእርሻ ሀገር ነች። የኢትዮጵያ ሀብት ህዝብና መሬት ነው። ህዝብ እና ሌበር፣ ቁጥሩ ብዙ ነው ብሎ መደንቀጥ አይደለም። ሌበር ነው። ልታሰራው ከቻልክ ሀብት ነው። ልክ እንደ መሽን ነው። ሁለተኛው ወንደርፉል የሆነ ዌዘር፣ ወንደርፉል የሆነ ላንድስኬፕ፣ ቆንጆ የሆነ አቀማመጥ ለማርኬት ያለንበት ጂኦግራፊካል ሲቹዌሽን። ይሄ መኖሩን ካወቅ ትልቁ የስራ እንትንህ ያለው የት ቦታ ነው? ሲወርድ ሲዋረድ የመጣ ሞር ህዝቦች የሚሳተፉበት ምንወስድ ግብርና ነው አይደለም እንዴ? እንደውም አስታውሳለሁ ባለፈው ጠቅላይ ሚኒስትር ዘመን ግብርና መር ኢንዱስትሪ ቆንጆ ነበር አባባሉ፣ ገብተዋል። አሁን እኛ የምናደርገው ትምህርት እናንተም እኔም ምናምን እዚህ አዲስ አበባ ያለ ነው ዜድ ዲግሪ ያለው ሁሉ ምናምን ያለው ሁሉ ኮንሱመር ነው። ሁሉም ፕሮዲስ የሚያደርገው ገበሬው ነው አይደለም። ኢማጂን አዲስ አበባን ለ6 ወር ምንም አይነት እህል እንዳይገባ ቢሆን ምን እንደሚሆን እንትና የምንበላው እናጣለን። ስለዚህ ከአዲስ አበባ ውጭ ያለው እርሻው ምናምን የምንለው ነገር በምንፈልገው መልክ አላደገም። ቲቤት ምናምን የምንላቸው ትምህርቶች ምናምኖች በብዛት መሆን የነበረባቸው በየቦታው የዲፕሎማ ኮርስ፣ ሾርት ኮርስ በአግሪካልቸር አሁን ያለውን የአግሪካልቸር ሲስተም ሊለውጥ የሚችል ፈርቲላይዘር አምጥተህ ቴክኖሎጂ መሸጋገር ነው የምትለኝ ከሆነ እያሞኘህ መሆን አለበት። አክቹዋሊ በእኔ እምነት መሬቱን ያለመደውን ሱስ እያስለመድከው ነው አይደለም። ከዛ በኋላ ፈርቲላይዘሩ ካልመጣ እኮ አናርስም አለ አስለመድከዋ። ከዛ በፊት እኮ ፈርቲላይዘር አልነበረም። አይኑር ማለት አይደለም፣ ፕሮዳክት እንዲሆን ይፈልጋል። ግን እሷ አለችም። ስቲል በበሬ ነው የምናርሰው አይደለም። ለምንድን ነው ገበሬ ትራክተር የማይገዛው? ለምንድን ነው ትንሽ አለችኝ ሀብት የሚለው ገበሬ መኪና የሚገዛው? ማስት ቢ ሪዝን። ስለዚህ ፎከሳችን ሚስፕሌስድ ነው። የአይቲ ተማሪዎች አይኑሩ አለለም፣ ኮምፒውተር ተማሪዎች አይኑሩ አለለም። ምክንያቱም ለሀገር ብቻ ሳይሆን በዲጂታል ሲስተም ውስጥ የተማሩ ልጆች አሁን ቅርብ ጊዜም እንደተደረገው ውጭ ሀገር ሄደው ሊሰሩ ይችላሉ። ከዚህ ጋር ሆነው ኮኔክትድ ሆነው ሊሰሩ ይችላሉ። ግን እሱ ዋን ፎከስ ነው። ልክ እንደዛ አይነት ፎከስ አግሪካልቸሩ ጋር የሌለው ለምንድን ነው? ለምንድን ነው ዩኒቨርሲቲዎቹ በሙሉ የአግሪካልቸር ዲፓርትመንት የሌላቸው? ለምን ነው በየክልሉ የዲፕሎማ ኮርስ ያለበት ትንንሽ የሆነ የአግሪካልቸር ትምህርት ቤት ውስጥ የሌለው? ቲቤት የሚለው ነገር በብዛት ቲቤት እንደምታውቀው ነው፣ ቆንጆ ነው። የተወሰነ ጊዜ መጣ። ቲቤት መጥፎ ነው ማለት አይደለም። ግን ቲቤት የምትማራቸው ነገር አሉ። የ1 ዓመት የ2 ዓመት ዌልዲንግ ትማራለህ። በ1 ዓመት ዌልድ ማድረግ ዌልዲንግ የሚቀጥር ሰው ከሌለ፣ ዌልድ የሚደረግ ኢንዱስትሪ ከሌለ ለምን ነው አንተ የምትመረተው? ስለዚህ አግሪካልቸርና አግሮ ፕሮሴሲንግ ላይ አብሶሉትሊ እኛ የእርሻ ሀገር ነው። ሀገራችን የእርሻ ሀገር ነው። ስለዚህ ትልቁ ኢኮኖሚያችን ሊያነቃንቅ የሚችለው እርሻ ነው ብለህ ለዛ የሚመቸውን ፖሊሲ ቀርጸህ ለዛ የሚመቸውን ትምህርት ካላደረግ እቺው የዝግመት ብልጭልጭ ያለች በየከተማ የምናያት ኢንዱስትሪ ምናምን እያደገች በእሷ ሳትስፋይድ እየሆንክ የምትሄድ ከሆነ ሌላ አለ ናቹራሊ ደግሞ የማይቆም ፖፑሌሽኑ ይቀጥላል፣ ያድጋል። ኦራይት ሚስማች እያደረገ ይሄዳል። ወደ ከተማ የሚመጣው ህዝብ እየበዛ ይሄዳል። አገር ቤት ሄደህ አስተማርከው ልጁን ጥሩ ነው። ትምህርት ቤቶች ተከፍተዋል፣ ሃይስኩል አለ። ከጨረሰ በኋላ ከገበሬው አመጣኸው። ግብርና በአያቶቹ ሲወርድ ሲዋረድ የመጣ ሙያ ነው። አባቱም ይችላል፣ ማረስ ይችላል አይደለም። ቁጥሩ እየበዛ ሲሄድ መሬቱ ይጠባቸዋል። ግዴታ ሌላ ነገር መፍጠር አለባቸው። ይገባኛል። ግን አዘንደው ዘዴ ያን ልጅ ወይንም አባቱ ጋር ሄዶ አላረሰም ወይንም ከተማ መጥቶ ስራ አላገኘም። ሶ ዋት አር ዩ ዶይንግ? ይሄ ክራይሲስ ያመጣል። ኢን ዘ ሎንግ ራን ክራይሲስ ያመጣል። አቴንሽናችን መሆን ያለበት እንደዛ አይነት
በጋራ እሱ አሁን ያያይዝ ነበር። ገበሬና ገበሬ ይተዋወቃል። የኛው ቦርደር እዚህ ክልል ይሁን እዛ ክልል ይሁን የሚያጣላ ነገር ያላቸው አይመስለኝም። እዛ አካባቢ ያሉት ችግር ያለባቸው አይመስለኝም። ችግር ያለበት እንደኔና እንዳንተ ፊደል ቆጠርኩ የሚለው ማፕ ሰርቶ እዚህ ቁጭ ብሎ ይሄ እዚህ ነው የሚለው ነው እና ሚስፕሌስድ ሆኗል። የፕራይቬት ሴክተር ወይም የዲቨሎፕመንታችን እንትን ሚስፕሌስድ ሆኗል ብዬ አምናለሁ። ዩኒቨርሲቲዎቹ ታርጌት የሚያደርጉትን ነገር ትልቁ ኢኮኖሚ ያለው የት ቦታ ላይ ነው? ትልቁ ሰውን ማምረት ያለብን የት ቦታ ላይ ነው ማለት ያለብን ይመስለኛል። ኦኬ። እና ስለ ፕራይቬት ሴክተሩ ማለት የምችለው ይሄ ነው እና ያ ሪፎከስድ መሆን ቢጀምር ሞስት ፕሮባብሊ ያድጋል ብዬ አስባለሁ። ሌሎች ኢንዱስትሪዎች አሉ ላይክ ማይኒንግ ምናምን I don't believe mining will make a big difference እኛ ሀገር ውስጥ። ለምን? አንደኛ ማይኒንግ በጣም ኖሌጅ የሚያስፈልገው ስራ ነው። ሁለተኛ ብዙ ኢንተርፊረንስ ያለበት ሴክተር ነው። ያ የሆነበት ምክንያት ሁሉም ሰዎች የኔ ነው ብለው ስለሚያስቡ ኦኬ እና ኖት ኢን ማይ ባክያርድ የሚል አይነት ሜንታሊቲ በዓለም ላይ ያለ ነው። ስለኛ ሀገር ማይኒንግ ብቻ አይደለም። ማንም ተወሰነ ኤሪያ ላይ ያለ ህዝብ ማይን ተገኘ ተብሎ ዲስፕሌስ ልታረገው ብትፈልግ አይፈልግም። ባለው መኖር ነው የሚፈልገው እና ጥቅሙ በሚመጣበት ጊዜ ደግሞ በአካባቢ ያለው ማይኒንግ የሚገኘው ሪሞት የሆነ ቦታ ላይ ስለሆነ በዛ ሪሞት ቦታ ላይ ያሉት ሰዎች ኢኮኖሚካሊ ገና ያላደጉ ስለሆነ ሁልጊዜ ብዙ አንታጎኒዝም ይፈጥራል። ኢንተርናሽናሊ ነው የማወራው፣ ስለ ኢትዮጵያ ብቻ ለማወራው። ሌላ ማይኒንግ ሌላው ያለው ችግር እንደ ጤፍ እንደ ገብስ እንደ ምናምን አይተው ለሁሉ ሰው የሚሆን ነገር አይደለም። የተወሰነች ነገር ነች አይደለም እና ለአቢዩዝ ትመቻለች። ኦኬ ለወሬም ትመቻለች፣ ለችግርም ትመቻለች። ስለዚህ ከዚህ በላይ ደግሞ ሂውጅ የሆነ ኢንቨስትመንት ይፈልጋል። አንድ ማይን ከኤክስፕሎሬሽን ጀምረህ ማይን እስክታደርገው ድረስ ትልቅ ኢንቨስትመንት ያስፈልጋል፣ ትልቅ ኖሌጅ ያስፈልገዋል። ስለዚህ እንደ ግብርና ሙያችን በቀላሉ ከንቨርት የምታደርገው አይደለም። ሁለተኛ ተደራሽ አይደለም። ኢትስ ኖት ኦል ኦቨር ዘ ፕሌስ። ኦኬ እርሻው ግን ኦል ኦቨር ዘ ፕሌስ ገብተዋል አባባሌ። ስለዚህ አንዱ መጥቶ በቃ አይ ነገታ ኢቭን ዘይት ኦይል ብታገኝ ነሰሰርሊ ሀብታም አትሆንም። ኦኬ ናይጄሪያ እኮ ኦይል አለ አይደለም እንዴ? እንደ ናይጄሪያ ኮራፕት የሆነ አገር አለ እንዴ በዓለም ላይ? ኦራይት ለምን እንደ ናይጄሪያ ምሁራን የበዙበት ሀገር አለ እንደ አፍሪካ ውስጥ? የለም። ባለገብታ ስለዚህ ያለፋህበት ኢዚ የሆነ ነገር በቀላሉ ካገኘህ እንደ ሎተሪ አይነት ነገር ከሆነ ስትደፋውም እንደዛው ነው። እንደገና ሎተሪ የሚደርስ ይመስልሃል። ስለዚህ እንደው ዝም ብሎ እንትን ሳይሆን ትንሽ እኛ ፎከስ ማድረግ ያለብን እዚህ ላይ በጣም 3000 ዓመት ምናምን የቆየ ሲወርድ ሲዋረድ የመጣ ክብር ያለው ደሃ ይሁን እንጂ አክቲቪቲው ለቁጥሩ ስለበዛ ማኔጅ ለማድረግ አቃተው እንጂ አግሪካልቸሩ አብሮ አፕግሬድ ስለሆነ ተቸገረ እንጂ አመጣጡ ሰው ያከበረው ትክክለኛ የሆነ ነገር ባይዘው አይደለም። ኦኬ እና ያ ላይ ነው ትኩረት የሚያስፈልገው ብዬ አምናለሁ። ሰርቻለሁ ኤልፎራ ላይ። ኤልፎራ የተሸጠለት ለሼክ መሐመድ ወደ 8 ወይም 9 የሚሆኑ በየቦታው በንጉሱ ጊዜ ለሙከራ የነበሩ የዶሮ እርባታ ሙከራ ምናምን ሙከራ ብትፈልግ ጎንደር፣ ብትፈልግ ሀረር፣ ብትፈልግ ቢሸፍቱ፣ አዋሳ ወሬበር ማት ላይ የነበሩትን አንድ ላይ አድርገው አልማው ተብሎ ነው የተሰጠው። የኔ አንድ ትልቅ ቻሌንጅ የነበረው ከቻሌንጆች ትልቁ የነበረው ቻሌንጅ እሱ ነው። እነዚህን አንድ አድርጎ አንድ ኩባንያ መፍጠር። ኦኬ እዚህ አዲስ አበባ ላምበረት አካባቢ ላይ የነበረውን የዶሮ እርባታ አውጥተህ ከዚህ ከተማ አውጥተህ ሌላ ቦታ ማለት ከዛ ወጥተህ ደግሞ ደብረዘይት ከደብረዘይት ደግሞ ከተማ እየዋጣው ስለሄደ ጨፋ ወስዶ ደግሞ በፖልትሪ ፋርም ህግ ኢንተርናሽናል ፋርም ዲዛይን አድርገን ጀመርን።
እዛ የወሰንበት ምክንያት መሬት ስላለን ነምበር 1፣ ዋነኛው ምክንያት ግን ባቡር ሀዲድ ስለተዘረጋ ወደ ወልዲያ የሚሄደው። ስለዚህ እንቁላል ብታመርት ምናምን ብታመርት ኤክስፖርት ማድረግ ይቻላል በዛው አዲስ አበባ ሳይመጣ የሚል ዓላማ ስለነበረ ቅድም ያልኩ እያንዳንዱ ድርጅት የራሱ ግሮዝ ይከተል ነበረ የሚል ነው እና በዛ በነበረኝ ኤክስፒሪየንስ የአግሮ ኢንዱስትሪው እድገት እንደዚህ ብሎ ለአዲስ አበባ ኮንሰምፕሽን ለከተማ ኮንሰምፕሽን ከሆነ አስቸጋሪ እና 40 ኪሎ ሜትር ከአዲስ አበባ ብትወጣ ላይፍ ኢዝ ዘ ሴም። ያን የምናሻሽልበት መንገድ ከሌለ የሁሉ ዩኒቨርሲቲ ፕሮዲስ የሚያደርገው እንደዚህ ዝም ብሎ ወረቀት ላይ የሚውል ሰው ከሆነ at the end of the day human beings have to eat. Okay, you can't eat computer, you can't eat ህንፃ, you can't. alright, ስለዚህ ትንሽ ሚስፕሌስ ነው ብዬ አስባለሁ። ዶክተር ሌላኛው ሃየር ኤዱኬሽን ላይ ያወራን ስለሆነ የምናየው የዩኒቲ እንዴት አኳየር ልታደርግ ቻላችሁ? ጥሩ ጥያቄ ነው። ቅድም እንዳልኩ ሚድሮክ ቴክኖሎጂ ግሩፕን ስንፈጥረው የተለያየ ጊዜ በተለያየ ጊዜ የመጡ ድርጅቶች ናቸው። አንድ ጊዜ 26 አልነበሩ። ቅድም ስለ 5 ነበሩ መጀመሪያ። ከዛ ቀጠሉና ሌሎች መምጣት ጀመሩ። መጨረሻ ላይ ቢኮዝ ኦፍ ሲነርጂ እኔ ፈጠርኳቸው። ላይክ አዳጎ የሚባለውን፣ ሬይንቦ የሚባለውን፣ አውቶ ሜንቴናንስ የሚባለውን፣ ኩዊንስ ማርኬት የሚባለውን፣ ሆም ዴፖ፣ እነዚህ ደግሞ ከዛ ግሮ አደረጉ። ስለዚህ እነዚህ በዛን ጊዜ አብረው የተፈጠሩ ናቸው። ትምህርት ዓለሙ ላይ ምንም እንትን አልነበረም። ሶስ ኖት ፓርት ኦፍ ዚ ቴክኖሎጂ ግሩፕ እንዴት ተፈጠረ? ዩኒቲ ዩኒቨርሲቲ ዶክተር ፍስሐ ናቸው ያቋቋሙት። ዶክተር ፍስሐ ጋር እኔ ሚድሮክ ሲዮ ሆኜ ዩኒቲ 1-2 ጊዜ ለኮንፈረንስ ለምናምን ተጋብዤ እያውቃለሁ እና በዛ ተዋወቅን። ከዛ አንድ ቀን አተዋወቅን። አንድ ቀን ከቢሮ የመጡና መቻሬ ነበርኩ እና ትንሽ ችግር አለው ዩኒቲ ዩኒቨርሲቲ ፋይናንሻሊ ችግር ውስጥ ገብተዋል። ስለዚህ የተሻለ ኢንስቲትዩሽን ቢገዛው ይሻላል፣ እንዲቀጥል ፈልጋለሁ የሚል ነገር መጣ። ላስት ሴሚስተር ላይ ኦልሞስት ብዙ ዕዳ ነበረው። እኔ በትምህርቱ ዓለም ላይ ነው የኖርኩት። እዚህ መጥቼ አሁን ስጋ ምናምን እንቁላል መሸጥ ምናምን የኔ ሙያ አይደለም፣ አላደግኩበትም። ወይም ትምህርት ነው ወይም ኤሮስፔስ ነው። ግን ትምህርቱ ስትመጣ አንደኛ ነገር ደስ ብላኛለች። ፐርሰናል ያዛረግ ልጆችንም ሲያስተምር ሁሉም ዩኒቨርሲቲ ጨርሰዋል እና አብረህ ያው ቱተርም እያደረግ ከትምህርቱ አለ ባይዘወይ ብዙ ሰው የማያውቀው እኔ ወደ 12 ዓመት በላይ አስተምሬያለሁ። የአየር መንገድ ሆኜ 10 ዓመት ማታ አስተምር ነበር። ዩኒቨርሲቲ ሆኜ ካቴድራል እና በዛን ጊዜ ባፕቲስት ቸርች የሚባል ነገር ነበረ። ማታ ተማሪዎች አስተምር ነበር። ዩኒቨርሲቲ ሆኜ አግብቻለሁ። ስለዚህ ግዴታ ማታ ማስተማር ነበረብኝ ቀን። ስለዚህ የማስተማሩ ጉዳይ ዲፕሎማ አለችኝ በሷም ቢሆንና ማስተማሩ ሙያ ነው። ኤኒዌይ ሲመጣ ፐርሰናሊ ደስ ብሎኛል ወደኛ ለኛ መጠየቃችን ምርጫዬ እሳቸው ዶክተር ፍስሐ ቢቀጥሉ ጥሩ ነበር። የጀመሩት ነው፣ ጥሩም ስም ነው። ወዲያው ለአለቃዬ መሐመድ ነገርኩ፣ እንደዚህ አይነት ኢንስቲትዩሽን ሲዘጋ ማየት የለብንም፣ ምክንያቱም ይጠቅመናል አልኩኝ። ግዛው ችግር የለም ምናምን አለቀ። ከዛ ዕዳ ነበረበት፣ ዕዳውን ከፈል ምናምን ዛሳዊት ግን ፈልገ ነው ወይም በትምህርቱ ዓለም አሁን እንደምንወራው ትርፍ ልናተርፍበት ምናምን ፎርዛት ማተር ትርፍ አትርፎ ወይም ትርፉን በዲቪደንድ መልክ ሼርሆልደሮች ካሉት 25 ሳንቲም አልሰጠም እስካሁን ድረስ በ15 ዓመት ውስጥ 25 ሳንቲም ዲቪደንድ ለኦነሮቹ አልተሰጠም። እኔም ፓርሻል ኦነር ነኝ፣ ሼክ መሐመድም አለ ሌሎችም አሉና ወንድሞች በሼርሆልደር ሄደለ። እዚህ ኢንስቲትዩሽን ላይ ገንዘብ እየወሰድክ በማትረፍ የምትጓዝበት ኢንስቲትዩሽን አይደለም፣ ውስጡ ሊሰጥ የሚችለው ነው። ስለዚህ ኢሚዲየትሊ ሲመጣ የረዳኝ ምንድን ነው? አንደኛ ነገር ያሉኝን ሰራተኞች ለማሰልጠን አክሰስ አገኘው።
ጀነራል ማኔጀሮች በሙሉ የማስተርስ ዲግሪ እንዲኖራቸው ፖሊሲ አወጡ። እሱን ለማድረግ አሜሪካ መጣሁኝ የኦርጋናይዜሽናል ሊደርሺፕ የማስተርስ ክላስ የ2 ዓመት ስሩዛት እንዲሄዱ አደረኩ። ማይኒንግ ኢንዱስትሪው ቅድም እንዳልኳቸው ሰፋ እያለ ስለሄደ ያሉት ኢንጂነርስ ምናምን ፈረንጆች ነበሩ፣ ኢትዮጵያውያን አሉ፣ እድሜ አለ፣ መስፋት አለበት። ስለዚህ ማይኒንግ መማር ያስፈልጋል። ሀገሪቷ ውስጥ የለም ማይኒንግ ኢንጂነሪንግ አልነበረም በዛን ጊዜ። ስለዚህ ዩኒቲ ዩኒቨርሲቲ የ5 ዓመት የማይኒንግ ኢንጂነሪንግ ክላስ እንዲከፍት አደረኩ። ለ25 ወጣቶች ሚድሮክ ጎልድ ስኮላርሺፕ እንዲሰጥ አደረኩ። ሚድሮክ ጎልድ እና ዩኒቲ በመተባበር ትምህርቱ ፕራክቲካል እንዲሆኑ አደረኩ። ቴዎሪ ይማራሉ፣ ፕራክቲስ ለማድረግ ወርቅ ማዕዱ ጉና ይሄዳሉ። እንደዛ አድርገን ልጆችን ግራጁዌት እንዲያደርጉ አደረግን። አሁን በየቦታው ያሉት ማይኒንግ አዳዲስ የሚባሉት ቦታ ላይ እነዚህ ልጆች ታገኛል። ስለዚህ እዚህ ላይ ሾርት ኮርሶች በብዛት ዩኒቲ መስጠት ጀመረ። ኤግዚኪቲቭ ትሬኒንግ እንለዋለን። ሚድሮክ ውስጥ ላሉት ድርጅቶች በልዩ ክፍያ እንዲማሩ አደረግ። ልጆቻቸውም እንደዚሁ ስኮላርሺፕ እየሰጠን ማለት ነው። ስለዚህ ያኛው ጥቅም አሁን ያልኩት ሞር ጥቅም አለው ዛን አስተምረህ ቱሽን ሰብስበህ ከምታገኘው ገንዘብ። ስኮላርሺፕ እንሰጣለን ዩኒቲ ውስጥ ለእኛ ብቻ አይደለም፣ ለሚድሮክ ብቻ አይደለም፣ ለድርጅቶች። ስለዚህ በዛ አኳያ ስትመለከተው ጥሩ ነው። እንኳን መጣ። መጨረሻ ደግሞ ለእኔ ኤግዚት ስትራቴጂ ነበር። በሳይንሱ ዓለም ኖርኩ፣ በቢዝነሱ ዓለም ኖርኩ። መጨረሻ ላይ ቤስት ፕሌስ ሊሆን የሚችለው ስናገር የኖርኩ ነው ዩኒቨርሲቲ ነው እና ምርኩዝ የሚይዘህ ቢሆን ልትከበር የምትችለው እዛ ቦታ ነው። እናንተ ጋር ወጣቶች ጋር አብሮ መሮጥ አይቻልም አይደለም እንዴ? ስለዚህ ግሬ ሄር የሌለበት ሸምገል ያለ ሰው የሌለበት ዩኒቨርሲቲ ሃይ ስኩል። ስለዚህ ዩኒቨርሲቲ በዛ መልክ ነው የመጣው እና አሁን ጥሩ እየሰራ ነው ብዬ አስባለሁ። አንተ ነው ከቢዝነስ መምጣት በጣም ጥሩ ነገር ነው። ቅድም ብዙ አንስተሃል። በተለይ ዩኒቨርሲቲ ከኢንዱስትሪ ጋር ኢንተግሬትድ ካልሆነ በጣም ከባድ እየሆነ ነው የሚወጣው ሰው። በተለይ ብዙ ጊዜ በተለይ እኛ ሀገር ዩኒቨርሲቲዎች ስንት ሰው አስመረቅን ነው እንጂ የተመረቀው ሰው የት ደረሰ የሚለው መለካት መቻል አለበት። ከጀርባ ያለው ስራ ደግሞ ኢንቴግሬትድ መሆንም መቻል አለበት እና ከቢዝነስ መምጣት ምን ያህል ኢንቴግሬሽኑ ላይ እንዲሰራ አረገ? ዩኒቲ ላይ ተማሪዎቹ የሚመረቁት ኢንዱስትሪው የሚፈልገውን ነገር የሚፈልጉትን ባለሙያዎች እንዲያፈራ ምን ነበር የተደረጉት? ቆንጆ ጥያቄ ነው። አንደኛ አሁን ያልኩ ነው ፕሮግራሞቹ ለኢንዱስትሪ የሚጠቅሙ ፕሮግራሞችን መክተት ነው። ኦርጋናይዜሽናል ማኔጅመንት የማስተርስ አስገባ ለኢንዱስትሪ እንዲጠቅም ነው። ቅድም እንዳልኩ ማይኒንግ ክላስ እንዲኖር ስናደርግም ደግሞ ማይኒንግ ኢንጂነሪንግ እንደዚሁ ኢንዱስትሪውን እንዲጠቅም ነው። ሁለተኛ ኢንዱስትሪና የከፍተኛ ትምህርት ተቋማትና ኢንዱስትሪ ኢንቴግሬሽን አለ። እንዲያውም አሁን አዋጅ ወጥቷል። የዛም አባል ነኝ አክቹዋሊ እና በሁለቱ መካከል ኢንዱስትሪዎቹ ፕራክቲስ ለማንተም ነው። ትምህርት ቤቶቹ ፕራክቲስ የሚያደርጉበት ቦታ ያስፈልጋቸዋል። ኢንዱስትሪው ደግሞ ማደግ ከፈለገ ከሃየር ኤጁኬሽን እውቀት የሚመነጭበት ቦታ ላይ አዳዲስ እውቀቶችን አውጥቶ ራሱ ማሳደግ አለበት። በሌላው ዓለም ለየት ያለ ነው። ለምሳሌ ቦይንግ የምትወስደው አንድ ትልቅ ኩባንያ ዛሬ አውሮፕላን እያመረተ ከሆነ የዛሬ 20 ዓመት ምን አይነት አውሮፕላን እንደሚኖረው ምን አይነት ማቴሪያል እንደሚያስፈልገው ዩኒቨርሲቲ ያስጠናል። እዛ ላይ ብቻው ራሱ አለ የሚያጠናው እና ስፖንሰር አድርጎ የተወሰነ ዩኒቨርሲቲዎች ጋር አብሮ ይሰራል። ያ ኮንፊደንሻል የሆነ ነገር ነው። ዩኒቨርሲቲው ያድግበታል፣ ልጆች ያድጋሉ፣ ተጠቃሚ ደግሞ መጨረሻ ላይ ያገኛል። ስለዚህ ሁሉም ዩኒቨርሲቲዎች ሁሉም ኢንዱስትሪዎች ያሉት ወደ ዩኒቨርሲቲ ሄደው አብረው ኢንጌጅ ያደርጋሉ። ላይክዋይስ ዩኒቨርሲቲዎች ደግሞ አንድ ጊዜ በያዙት ቴክስቡክ ወይም በያዙት ነገር ሳይሆን ኢንዱስትሪው እያደገ አይሮፕላኖችን ዛሬ ብትመለከታቸው ድሮ አሉሚኒየም ነበረ ቦዲያቸው ሁሉ፣ አሁን አሉሚኒየም አይደለም፣ ሌላ ማቴሪያል ነው። ኦኬ ኦራይት። ስለዚህ ያንተ እዚህ የአይሮፕላን ቦዲ አሉሚኒየም እያልክ የምታስተምር ከሆነ ወደኋላ ቀርቷል። ስለዚህ ዩኒቨርሲቲም ያለው መጽሐፍና ምናምን እዛ ጋር መያያዝ አለ። ለዚህ ነው ይሄ ኢንቴግሬሽን የሚያስፈልገው።
ሌላው ኢንዱስትሪው የሚፈልገውን ነገር ማፍለቅ የምትችለው ኢንዱስትሪው ምንድን ነው ብለህ ስታውቅና ኢንጌጅ ስታደርግ ነው። ስለዚህ ትምህርቱ ስትሰጠው ሌላ ነገር ሲወጣ ልጁ የማሄድበት ቦታ ከሆነ አስቸጋሪ ይሆናል። ስለዚህ ይሄ ኢንዱስትሪ ዩኒቨርሲቲ ሊንኬጅ የሚለው ነገር በአዋጅ የወጣውና አሁን ጠንከር እያለ ይመስለኛል። ገና ተጀምሯል። ድሮም ነበረ። በቅርብ ነው የተጀመረው ይሄ አሁን ቅርብ ጊዜ የወጣ አዋጅ አለ። ድሮም ነበረ፣ ግን አሁን ፎርማላይዝ ተደረገ። አባላት ያሉበት ከኢንዱስትሪውም ከምሁራን ምናምን ያሉበት አባል ተቋቁሟል። ግን ድሮም ነበረ። አሁን ለምሳሌ ሚድሮክ ጎልድ ጋር ሰራሁ ያልኩህ ሚድሮክ ጎልድ እና ዩኒቲ አንድ ላይ ሆነው ተማሪዎችን ለማብቃት ሞከሩ። የዛ ሄደው ፕራክቲካል ትሬኒንግ ኢንዱስትሪ ጋር ማይኑ ጋር ሄደው ከዚህ በኩል ቲዮሪ አድርገን አወጣ ነው ስሉ እሱም ሊንኬጅ ነው። ልክ እንደዚሁ ሌሎችም ያደርጋሉ ብዬ አስባለሁ። ስለዚህ ኢንዱስትሪው በጣም ጎልቶ ታውቆ በዚህ ኤሪያ በምንባልበት ዘመን ዩኒቨርሲቲዎችም አላይን ያደርጋሉ ወደዛ። አሁን እኛ ጋር ያለው ችግር ኢንዱስትሪዎችም አድገው ምን ብለው ይሄ ኢንዱስትሪ ይህን ያህል ይፈልጋል የምንልበት ዘመን ላይ አይደለም ያለ ነው። ስለዚህ ኮርስ አንዳንድ ጊዜ ሬሌቫንስ ላይኖራቸው ይችላል። ኮርሶች አባባል ገብተዋል። ኮምፕሊትሊ ሬሌቫንት ያለ አይደለ ትምህርት መስጠት የለብን። ግን በሙሉ ግራጁዌት የሚያደርጉትም ደግሞ ኢንዱስትሪ ውስጥ ይገባሉ ማለት አይደለም። ያስቸግራል። ለዚህ ነው አንዳንዱ ራሱን ሞዲፋይ ያደርጋል እና ሌላ ቦታ ሄዶ ይገባል ሳይንስ ከሆነ። ስለዚህ ሊንኬጁ አስፈላጊ ነው ብዬ አስባለሁ። ቅድም እንዳልኩም ደግሞ በአንድ ትምህርት አካውንቲንግ ፋይናንስ ነው የተማርኩት ዘርፎር ኢንዱስትሪው አብዘርቭ ሊያደርገኝ አይችልም ብለህ እጅን አጣጥፎ መቀመጥ የለብህም። ትልቁ ነገር ቤዚክ እውቀት ሰጥተዋል አንተ እንድታስብ። ስለዚህ ሄደ ያኛው ስፔሻል የሆነቸውን ስራዎችን መስራት ካገር መሐንዲስ ሆነ ወጥተህ ምህንድስና ስራ የለም። ዲዛይን እንድታረግ አስተማሩ ልበል፣ ሜካኒካል ኢንጂነር ዲዛይን የምታደርገው ነገር ከሌለ አትሊስት ሜንቴናንስ ኢንጂነር መሆን ትችላለህ። ገብቶሃል? ቀረብ ያለ እሱ ካልሆነ ደግሞ ሌላ ስራ ካልሆነም ደግሞ የራስህ አንተርፕረነር መሆን ትችላለህ። አባባል ገብቶሃል? እውቀቱ ግን የዲግሪ እውቀት ማግኘትህ ለይተዋል ከማሱ። ይህ ነው ልዩነቱ። ኤጁኬትድ ከሚባለው እንትን ውስጥ ገብተሃል። ትክክል። ያው ቢዝነስ ላይ ብዙ ከባድ ወቅቶች ይኖራሉ እና ያንን እንዴት ነው ያለፍከው? አይ ቲንክ የሚድሮክ ጎልድ እንደ ምሳሌ ማንሳት እንችላለን። የነበረውን ይሄ ለ18 ወር ኦፕሬሽን የቆመበት አጋጣሚ። ዲፊከልት የሆኑ ዲሲዥኖች ነበሩ። ኤንጆይ የምታደርጋቸውም ዲሲዥኖች እንዳሉ ሁሉ ዲፊከልቶችም ዲፊከልት የሆኑ የአለቆችም አንዱ እንትን ማለት እሱ ነው። ሰክሰስፉል ሲሆን ሰክሰሱን ትጋራለህ፣ ስምን ጥሩ ይሆናል። ፌሌርን በሚመጣበት ጊዜ ልክ እንደዛው ፌሌሩን መጋፈጥ አለብህ። እንደ ፋይናል አናሊሲስ ኃላፊ ነህ አንተ ነው መወቀስ ያለብህም ወይም መሞገስ ያለብህ እና 4 የሚሆኑ በእነዚህ 20 ዓመቶች ውስጥ ከበድ ያሉ ችግሮች ማስታወሳቸው እኔ ጋር ሊላቀቁ ያልቻሉ ችግሮች አንዱ አሁን አንተ ያነሳኸው ብዙዎቻችሁ ታውቁታላችሁ ማለት ነው። ሚድሮክ ጎልድ ለተወሰነ ጊዜ ተዘግቶ ነበር እና በሚዘጋበት ጊዜ ምን ነው ማድረግ ያለብህ? መንግስት ሰስፔንድ አደረገው፣ ላይሰንሱን አነሳ፣ ዘርፎ ተዘግቷል። ከተዘጋማ ላለቃ ነግረህ ተዘግቷል ድርጅቱ እንዝጋውና ልጆች ሰራተኛውን እንበትን ማለት ትችላለህ። በጣም ቀላሉ አማራጭ ነው። ከዛ በኋላ ብሌም ታደርጋለህ፣ መንግስት ነው የበተናቸው ምናምን ብለህ ይቻላል። ሁለተኛው ምርጫ የለም የተዘጋበት ምክንያት የኔ ጥፋት አይደለም ወይንም የድርጅቱ ጥፋት አይደለም። ይህም ማስረዳት መቻል አለብኝ። አክሽኑ ሮንግ ነበር። ስለዚህ ይህን አክሽን ሪቨርስ እንዲያደርግ መሞከር አለብኝ ብለህ እየተፍጨረጨርክ አዘሴም ታይም ሰራተኛን ሳትበትን ሳይሰራ ደሞዝ እየከፈልክ ማስቀመጥ አለብህ። ቢኮዝ ከበተንከው የሰበሰብከው እንትን ዩኒክ ስለሆነ
ብዙ ኢንዱስትሪ ስለሌለ አሁን አየር መንገድ ያለ ሰው ብትበትነው ነው ሌላ አየር መንገድ የለም አይደለም። ስለዚህ ያ ዲሲዥን ወዘ ታፍ ዲሲዥን ምን ማለት ነው? ሰራተኛው ደግሞ ቀላል ደሞዝ አይደለም የተከፈለው ይቀመጥ፣ እኛ እዚህ ለማስረዳት እንሞክራለን ብለህ ለብዙ ጊዜ መቆየት was a very difficult decision። የአንድ ዲሲዥን ነው። አዘ ሴም ታይም ለማስረዳት የምታደርገው ጥረት ደግሞ ራሱን የቻለ ቻሌንጅ ነው። አንተ ሳይንሱን ታውቀዋለህ፣ 20 ዓመት ሰርተኸዋል፣ በ20 ዓመት ያደረካቸው ነገሮች ታውቃቸዋለህ። ሰዎች ግን አደረክ የሚሉህ በዛ 20 ዓመት ውስጥ ያላደረግከው ነው። ኦኬ ጥበቡ እዚህ ላይ ያን አረክ የሚልህ ሰውዬ ሳይንስ እያወቀ ነው ወይንስ ሌላ ዓላማ ኖሮት ነው ብለህ ማወቅ አለብህ። እኔ ዓላማውን አውቅ ነበር። ኦኬ ግን ዓላማውን አውጥተህ የምትናገረው አይደለም። የምታደርገው የአንተ ስራ የተባለው ነገር ትክክል አይደለም፣ ሂር ኢዝ አ ሳይንቲፊክ ፕሩፍ ብለህ ሪፖርትን ማቅረብ ነው። እንደዛ ነው። አይ ዲድ ኦል ዳት። ኦኬ ሳይንስ ከፖለቲካ ጋር ከሰልፍ ኢንተረስት ጋር ሲጋጩ ዲዛስተረስ ናቸው። ገብተዋል። ስለዚህ ያ ሚክስ እንዳለ አውቅ ነበር። ከዛ ሚክስ ለመውጣት አንዱ ስራ የተወሰደ ይወሰድ፣ ሰራተኛው ድርጅቱ መቀጠል አለበት፣ ደሞዝ መከፈል አለበት። ምክንያቱም በሀገር ሌቭል ዳሜጅ ያመጣል። ከተበተኑ በኋላ መሳሪያ ሮትን ይሆናል፣ ጠባቂ አይኖርም፣ ይበላሻል። ትልቅ ኢንቨስትመንት ነው። ትልቅ ኢንቨስትመንት ኦን ዚ አዘር ሃንድ ደግሞ ከዚህ በኩል ያሉት ደግሞ ለምን ያንን ነገር እንዳደረጉት ማሳመን። አንዳንዱ ከመሬት ተነስቶ የፖለቲካ ጉዳይ ሆኖ ይሆናል ያደረገው፣ አንዳንዱም ሪል ሪዝን ኖረ ይሆናል። ከሳይንሱ ጋር ግን የተያያዘ አይደለም። ከኛ ጋር የተባለው ኬሚካላችሁ ምናምን ብለዋል ነው አይደለም። እኛ ደግሞ የምንለው ያነ ቦታ ለ70 ዓመት በላይ በንጉሱ ጊዜ ጀምሮ በሜርኩሪ የተጠቀሙ አርቲፊሻል ማይነርስ ሲጠቀሙበት በነበረበት ጊዜ የተበከለ ነው። ችግር ካለው እኛ የምንሰራው ግን በዓለም ላይ ማይኒንግ ኢንዱስትሪ የሚሰራበትን ሲስተም በሳናይድ ነው፣ ሌላ ኬሚካል ነው። ሳናይድ እንደ ሜርኩሪ አይደለም። ሜርኩሪ ስትወስደው አሳምሞ ብሎ ምናምን አድርጎ የሚጎዳህ ነው። ሳናይድ ጠብታ ምላስ ላይ ብታደርግ ወዲያው መሞት ነው። ሁለቱ የተለያዩ ነገሮች ናቸው። ሳይናይዱ ደግሞ ማኔጅ ታደርገዋለህ። ሳይንቲስቶች ሲጠቀሙበት በትክክል ነው የተጠቀሙበት፣ ያስገቡት ዴንጀረስ መሆኑን አውቀዋል። ግን እንዴት አድርገህ ማኔጅ እንደምታደርገውም ሲስተሙ አለ። በዛ መልክ ድርጅቱ የተዋቀረ ነው። ስራውም እንደዛ እያደረገ ነው የሰራው። አንድም ጊዜ አንድም ሰው በዛ ምክንያት የሞተ ሰው የለም። ግን የቆሰሉ ሰዎች ጣታቸው እንትን ያለ ምናምን ሲመጣ ያ የሜርኩሪ ኢፌክት ነው። ይሄኛው መግደል ነው ኢሚዲየትሊ፣ ያኛው ሌላ ነው ብለን ለማስረዳት ሞከር። አንተ ዓላማ ካለህ እኔ የምናገረውን ነገር በደንብ ታውቃለህ፣ የተማርክ ሰው ነህ፣ ገብተዋል፣ ሪፖርቴን አንብበሃል። ግን ሞቲቭ አለ፣ ልትቀበለኝ አልፈለግም። ስለዚህ እኔ ማድረግ የሚችለው ያን ነው ማድረግ የሚችል። ከዛ በኋላ ነገሩ አንተ እንትን ሲል አሁን ቅድም ወደ ጠየቀን ጥያቄ ነው፣ የፕሪንሲፕል ጉዳይ ነው። ኦኬ ፕሪንሲፕል ጉዳይ ነው። ስለዚህ አይ ትልና ቢበቃኝ ይሻላል ትላል። ቢኮዝ አይ ካንት ፋይት ያንን ማውንቴን ልትገፋው አትችልም። እና በዛ መልክ ነው የነበረው ቻሌንጅ የነበረው እና እሷን ቻሌንጅ አረሳትም። ያደረግነው ነገር ቢኖር አም ሃፒ ወዲያው እንደገና ሲፈቀድለት ወርም አልወሰደም። አዲስ የተደረገ ነገር የለም። በወሩ ስራውን ነው የጀመረው። እኛ እኮ 20 ዓመት ነው የወሰደብኝ ያንን ማይን እንትን ለማድረግ። ስለዚህ ሲከፈት ሚራክል ተፈጥሮ አይደለም። መጀመሪያ ያዘጋበት እንትን አድሬስ ስለተደረገ ነው። ኦኬ ገብቷል። እሱ አንዱ ትልቁ ቻሌንጅ የነበረው። ሌላው ቻሌንጅ የነበረው ድርጅቶቹ ወደ እኔ ሲመጡ እየበዙ ሲሄዱ፣ አንዳንዶቹ ኮምፕሊትሊ የቆሙ
የድሮ እንትን የነበሩ በፕራይቬታይዜሽን የተሸጡ እንደ ዋንዛ፣ እንደ አዲስ ጋዝ፣ እንደ ቅድም ዴይላይትን ጠቅሼ እንደዚህ አይነቶቹ ምንም የሌላቸው ናቸው። ስለዚህ እነዚህን ሰርቫይቭ እንዲያደርጉ ሰው ሳይበተን እንደ አዲስ ድርጅት እያደረጉ መውሰድ አስፈላጊ ነው። ለምሳሌ ድል ቀለም የሚባል ታውቃላችሁ? ብስራተ ገብርኤል አካባቢ ትንሽ ቤት ያለቻት እዛ ቀለም ይመረት ነበር፣ ድል የሚባል ቀለም። በዛን ጊዜ እዛው ተመርቶ አተላውም ዝም ብሎ የሚደፋ ነበር። የዛሬ 25 ዓመት እሱ ወደ እኔ ሲመጣ ቀለም ለማምረት ከፈለግ ከዚህ ከተማ ውስጥ ማምረት እንደሌለብህ እያመረትክ እንደማትቀጥል አውቃለሁ። ስለዚህ ያደረግኩት የድል ቀለሙ ከከተማ መውጣት አለበት አለ። ስለዚህ አቃቂ ከአዲስ አበባ ወጣ ብለን ገላን ከተማ 75,000 ካሬ ሜትር ወስደን አዲስ የቀለም ፋብሪካ ነው የተከለው። የቀለም ፋብሪካ እችኛዋን ሆም ዴፖ አረግናት፣ ለውጠን ምናምን አድርገን ሱቅ አረግናት ከተማ ውስጥ። ያ ራሱን የቻለ ጥበብ ነው፣ ቻሌንጅ ነበረ ለማለት ፈልጌ ነው። አዲስ ቦታ ሄደ፣ አዲስ እርሻ ሄደ፣ ኤሌክትሪክ የሌለበት ምናምን ፋብሪካ ተክለ። ከዛ ደግሞ ፋብሪካው ሰርቫይቭ እንዲያደርግ ቀለም ብቻ አይደለም ሌሎች ፕሮዳክቶች ይጨምርለታል። አሁን ቀለም ፋብሪካ ብቻ አይደለም እሱ፣ ድንጋይ ጡቦች ያመርታል፣ ምናምን ያመርታል፣ ኢንቴግሬት ያደርግለታል ያደገ እና እንደዚህ የተዘጉትን ሪቫይቭ እንዲያደርጉ ማድረጉ ትልቁ ችግር ነበር። ሶስተኛው ቅድም የገለጽኩት ነው። የሆልዲንግ ካምፓኒ ሲስተም በሌለበት እንዴት ነው እነዚህን ነገሮች በግሩፕ ሊመራቸው የሚችለው የሚለው ሌላው ቻሌንጅ ካደረጉኝና ስራዎች ውስጥ ነው ብዬ አምናለሁ። ሌላው ከበድ ያለ ቻሌንጅ የነበረው ኤልፎራ ነው። ኤልፎራ የሚባለው ድርጅት እንዳልኩ በየቦታው የነበሩ ስለሆነ እነዚህን አንድ ላይ ኢንቴግሬት አድርጎ ፕሮዳክት እንዲኖራቸው አድርጎ ከከተማ እንቁላል ምናምን ማምረቱ እንዲወጣ አድርገህ እንደገና ከደብረ ዘይት ደግሞ እንደገና እንዲወጣ አድርገህ የምታደርገው ነገር ራሱን የቻለ ፈተናዎች ናቸው እና ጎላ ብለው የሚታዩኝ እነዚህ ሲሆኑ፣ በሌላ በኩል ደግሞ በፖዚቲቭ መልኩ አንኳር ናቸው ብዬ የማስበው እነዚህ የቴክኖሎጂ ግሩፖች አንድ ላይ ሆነው አንድ ትልቅ ነገር መስራት ይችላሉ ወይ? አዎ። ለዚህ ነው ወልዲያ ያለውን ስታዲየም 6 ኩባንያዎች አስተባብረን በነዛ ሙያ ምርቱን በዛው አድርገን እውቀቱንም እኛው አድርገን ስታዲየም መስራት ይቻላል። ኮንትራት ሰጥተህ ምናምን ብለህ በማድረግ ፈንታ አይደለም። ለመታወሻ ጥሩ ነው። ለሼክ መሐመድ ማስታወሻ ሆኖ አለ። መጨረሻ ላይ ስሙ የተጻፈበት ነገር ቢኖር እዛ ከተማ ያለው የስታዲየም ስም ነው። ከዛ ወልዲያን በጣም እንወዳለን። ሌላ ሀገር ያመጣ ነው። ኩቢቃሎ የሚባል ተራራ አለ። አሁን ወልዲያ የሚለው ጽሑፍ አሜሪካ ሀገር ውስጥ ሆሊውድ እንደሚለው ጽሑፍ ስላየነው ደሴ ከተማ መካከል ያለውን ህንፃ ራሳችን ዲዛይን አድርገን የሰራ ነው። ደሴ የሚለውን ጽሑፍ ከላይ ያደረኩበትን ምክንያት አሁን ስለ ደሴ ከሆነ ወሬ ውሳነች ብቅ ምትለው ይሄ አይከን ነው የነበርክበትን እንደዚህ አይነት ሰክሰስፉል የሆኑ ሁሉ ነገር አሁን ቅድም ምን አልኩኝ፣ ሳቲስፋክሽን ነው ሰዎች ማግኘት ያለባቸው። እነዚህ አሁን የጠቀስኳቸው ነገሮች በጣም ሳትስፋ ያደርጉኛል። ያ ሳቲስፋክሽን ነው የሚሻለው ወይንስ በጣም ብዙ ቢሊዮን ብሮች ኖረው ነሸጠው ምናምን ብዬ ይሄ ቢሊዮን ብር አለ ብዬ ብሰጠው ነበር ለሼክ መሐመድ የሚጠቅም። ሼክ መሐመድ እግዚአብሔር አድሎት ሀብታም ነው። ስታዲየም በስሙ መሆኑ ከብር በላይ ነው ብዬ አስባለሁ። ገብቷል። የተማረበት አካባቢ ላይ ነገር ማድረጉ ከብር በላይ ነው ብዬ አምናለሁ። ታንኪዩ መባል ከብር በላይ ነው። ባይዘ ስምን ዘላለም ያነሱልህ ሰዎች ጋር አንዳንድ ነገሮች ማድረግ ከብር በላይ ነው ብዬ አስባለሁ። ስለዚህ ሁሉ ነገር በሪተርን ኦን ኢንቨስትመንት በብር ብቻ የምትለካው ከሆነ ጊዜያዊ ነች እሷ። እሷ ደግሞ ፕሮፊት ለዘላለም አይኖርም፣ ከፍ ይላል ዝቅ ይላል። እና እንደዚህ አይነት ሜጀር የሆኑ ቻለንጆችም ነበሩ፣ ደስ የሚሉም ነገሮች ነበሩ። ማአት መናገር ይቻላል። ሌላው አዲስ አበባ ከተማ ቅድም እንዳልኩ የሱፐር ማርኬት ኢንቫይሮንመንት ምን ይመስላል? እንደው ዝም ብለህ ህንፃ ሰርተህ 2 ፎቅ ላይ ሱፐር ማርኬት ነው ብለህ መጥራት በሌላው ዓለም የሚያስቅ ነው። ሱፐር ማርኬት እንደዛ አይደለም። ሱፐር ማርኬት አክሰሱ ቅርብ ነው። መሬት ላይ መኪና አቁመህ ወክ አድርገህ ገብተህ ሰፊ ቦታ
ገዝተህ የምትወጣ ለዛ ሞዴል እንዲሆን ኩኒስ ማርኬትን ዲዛይን አድርጌ ያቀረቡት ኮፒ እንዲደረግ። ግን ፎቅ ሰርተህ 8 ፎቅ 9 ፎቅ 10 ፎቅ ሰርተህ ሁለቱን ሌቨሎች ሱፐር ማርኬት ናቸው የምትል ከሆነ ችግር አለው። ምክንያቱም የት ቦታ ነው ያቆመው? ወደ ሱፐር ማርኬት የሚሄድ ሰው እያደግን ነው የምንሄደው፣ መኪና ይኖረዋል። መኪና የት ነው የሚያውቀው? አንዳንድ ጊዜ አትገረሙም? የተወሰነ ሻይ ቤት ወይ ምናምን ይከፈትና አንድ መኪና ማቆሚያ የለውም። ለማን ነው ጊር ያደረገው? ለወክ ለሚያደርግ ነው እንዳትል፣ ቦታው ወክ የሚያደርጉ ሰዎች በብዛት የሌሉበት ሊሆን ይችላል። እንደውም አንድ ህንፃ አለ አዲስ አበባ ውስጥ ፓርኪንጉ ሱፐር ማርኬት ነው የፓርኪንግ ቦታው እውነት። ከዛ አይቴገስ መንግስት እንትን ማድረግ ፈለገ ማስቀየር ሱፐር ማርኬቱ እንትን እንዲደረግ ፓርኪንግ ወደ ፓርኪንግ መመለስ አለበት አለ። ከዛ አይ ቲንክ የዛ ድርጅትም ደረሰኝ ሄደው ለመንግስት በታክስ የሚከፍሉትን በሬስቶራንቱ በሱፐር ማርኬቱ ሲያሳዩ አይ በቃ ሜሴጁ አንዳንድ ነገሮች ውጭ ሀገር ኮፒ ማድረግ ጥሩ ነው። ኮፒ የምታደርጋቸው ነገሮች ግን አይደለም የሚያስደስቱ መሆን አለባቸው። እና ቅድም አንተ ለብቻችን ስናወራ እንደነገርኩ እኔ ከሌላው ጓደኞች ከኢትዮጵያ ካልወጡት ጓደኞች ጋር ያለ ልዩነት የእውቀት ጉዳይ አይደለም። አብረን ግራጁዌት አድርገናል ልበል፣ ግን እኔ አንዲት ትንሽ ነገር አግኝቻለሁ። እሷ ምንድነች? ኤክስፖዠር። የምወደው ኃይለ ገብረስላሴ በዚህ እናንተ ጋር ኢንተርቪው ባደረገበት ጊዜ ውጭ እየሄደ የሚያያቸው ነገሮች ያደንቅ ነበር፣ ሰማሉ። ያቺ ኤክስፖዠር ባትኖረው ኖሮ አሁን የሚያደርገውን የሆቴል ኢንፍራስትራክቸር ምናምን ሁሉ መስራት አይችልም ነበር። አንዳንድ ጊዜ እንሳሳታለን። እውቀት መማርና ማወቅ አንድ አይደሉም። መማር የክላስሩም ኤክሰርሳይዝ ነው። እውቀት ሲወርድ ሲዋረድ የሚመጣ የምታገኘው እንትን ነው። እኛ ሀገር የተቸገርነው ምሁር የተማረ የምንለው እውቀት የሚለውን ነገር ረሳና እኔ ነኝ የማውቀዋል። ይሄ ስለሆነ 3000 ዓመት ተያይዞ የመጣን እውቀት ረሳው። ከልቸርም በለው መከባበርም በለው ምናምን በለው ያን ረሳውና በትምህርት ሄደ። ይሄ ክላሽ ነው አሁን የተፈጠረው። ምሁራን በብዛት አገር እየጎዱ ነው በአብዛኛው እየስናገር እኔ ያኛውን እየረሳን ሄደናል ብዬ ስለማስብ ነው። እና ኃይለም ቢሆን ወጥቶ እንደዛ ኤክስፖዝ በመሆኑ ገባው። የቢዝነስ ዓለሙ አሰራር እንዴት እንደሆነ ገባው። የሆቴል እንትን ሄደው ፒኤችዲ አልወሰደም። ከዛ በላይ ነው ግን ያገኘው። ከዛ ላይ ፕራክቲስ አደረገው። አሁን እሱ ማስተማር ይችላል ስለ ሆቴል ማኔጅመንት፣ ስለ ሆቴል አያያዝ። ኦኬ ግን ላስተምር ቢል ትንሽ አክሬዲቴሽን ያለው ዲግሪ ያስፈልገዋል። እናንተ ጋር ይኖራል መቼስ። ኧረ የለም። ስለ ወርቅ ብናወራ ግን ደስ ይላል። የወርቅ ኢንዱስትሪውን እስቲ የተወሰነ ቢያነሱልን ደስ ይለኛል። እንዴት ነው የሚሰራው? ቅድም እንደውም አንድ ኢንዱስትሪ ሳይ ኢንፑት ፕሮሰስ እና አውትፑት ነው ማየው ብለዋል። እና እኔ ያለኝ እውቀት አሁን ስለ ወርቅ ድሮ በሰፌድ በቪዲዮዎች ያየሁት ነው እና የተወሰነ አንደርስታንዲንጉ እንዲኖረኝ ነው ስለ ኢንዱስትሪ። ጥሩ ነው። አይ ቲንክ ብዙ ገልጫዋለሁኝ። ካስፈለገ መጽሐፉን እሰጣቸዋለሁ፣ ማንበብ ይኖርባቸዋል። ኢንፑት ባጭሩ ወርቅ አርቲዛን ማለት በባህል የሚመረተው አሁን እንደምትለው በሰፌድ አንጓለህ ምናምን ብለህ የምታደርገው ነው። አንደኛ ነገር ወርቅ እንዴት እንደሚመረት ብሎ ሰው በጭንቅላቱ ሲያስብ ልክ አንድ ሜዳ ላይ ሄደህ አሁን እጣን እንዴት ነው የሚመረተው ብትለው ብዙ አያውቅም አይደለም። እጣን ዛፉ ላይ ፍጭጭ ያለ ቁጭ ያለ የሄድክ የምትለቅመው ነገር ነው። አፕል ቢሆን አፕል ፍሬ ያለ ሄደህ ልቅም የምታደርገው ነው። ወርቅ ሄደህ ልቅም የምታደርገው ጠጠር አይደለም። ገብቶሃል? ስለዚህ ተራራው ናቹራል በተሰራበት ጊዜ እነዚህ ሜታሎች ምናምኖች አብረው እንደ ሊጥ ብለው የተወሰነ ኤሪያ ላይ ያለው የድንጋይ እንትን ወርቅ አዘል ነው። ወርቅ አለው። እሺ አንድ ወርቅ አዘል የሆነ ድንጋይ ዝም ብሎ ስንቅር ብሎ ከላይ ወደታች የወረደ ቢኖር ዙሪያውን ግን ሌሎች አፈር ድንጋዮች አሉ ምናምኖች አሉ። እንደምንም ብለው የዛ አንደኛ ሳምፕል ማግኘት አለብህ።
ሳምፕሉ ካገኘ በኋላ የወርቅ እይታ አለ። ይሄን የሚያደርጉበት መንገድ አለው ሳይንስ። ለምሳሌ ተራራ ቢሆን ወርቅ እዛ አካባቢ አለ የለም ለማለት ጅረቱ ጋር ነው የምትሄደው። ወንዞቹ ተራራው እየታጠበ ደለል ይኖራል። ደለሉ ላይ ያለው ነው አርቲዛን ማይነርስ ምንለው። ናቹራሊ ታጥቦ ስለመት ያዩትና ከዛ አለ ከተባለ እዛ አካባቢ ወርቅ አለ ማለት ነው። ዛትስ ሃው ኢት ኢንዲኬትስ ኤክስፕሎሬሽን ይሉት ነው። ከዛ በኋላ ሳምፕል አለ፣ ትቆፍራለህ፣ ሳምፕል ትወስዳለህ ምናምን ያረግ በቂ ለፕሮዳክሽን ሊሆን የሚችል ወርቅ መኖሩ አይደለም። ለፕሮዳክሽን ኢነፍ ነው ወይ? ለምታደርገው ኢንቨስትመንት በቂ ክምችት ነው ወይ? ነዳጅም ቢሆን እንደሱ ነው። ይህን ያህል ባርል የሚያወጣ ኦይል አለ ብለህ ካልገመትክ ፋብሪካና መተተክለ ለትንሽ በርሜል ልታረጋች። ስለዚህ ፊዚቢሊቲ ስተዲ የሚባለው እሱ ነው። ታጠናና በቂ አለ፣ ለዚህን ጊዜ የሚሆን አለ። ስለዚህ ኢንቨስት ብናደርገን ያህል ገንዘብ ይሄኛው ይሄን ያደርጋል። ፕሮሰስን በሚመለከት ኢንፑት እንውሰድ። ለምሳሌ ቆርቆሮ የምታመርት ቢሆን የቤት ቆርቆሮ ክዳን ኢንፑቱ ተጠቅሎ ይመጣ ቆርቆሮ ነው አይደለም? ኦር ዳቦ ሸዋ ዳቦ ሆነ ሸገር ዳቦ ዋዴበር ዳቦ የምታጋግር ቢሆን ኢንፑቱ ምንድን ነው? ዱቄት መሆኑ ስንዴ መሆኑ ይገባል። የወርቅ ኢንፑት የለውም። ወርቁን ለመስራት ኢንፑት የለም። ኦልሬዲ ያለ ነገር ነው። ኦኬ፣ ለማግኘት ነው የምትጠቀመው። ልዩነቱ ነው። ስለዚህ ወርቁን ካለበት ለማውጣት ኦልሬዲ ያለ ነው። ልትጋግረው አችልም። ኦልሬዲ ያለ ወርቅ ነው። ስለዚህ እንዴት ነው ወርቁን ከአሸዋ ከአፈር ለይቼ ለእኔ የማደርገው? መለየት ነው አይደል? መጀመሪያ አለን በል። ስለዚህ በምን መልክ ነው የምለየው ስትል መፍጨት ነው። ወርቅ አዘል የሆኑ ድንጋዮች አሉን በል። በእንትን አግኝተዋል፣ በጥናት ሳምፕል ወስደሃል፣ ላቦራቶሪ አለ፣ ትደረድራቸዋለህ። ከዚህ ሁሉ ትፈጫቸዋለህ። ልክ እንደ ጤፍ ወፍጮ ታልመዋለህ፣ ትፈጫዋለህ። የተወሰነ ልሟል አይደለም? አሁን ይሄ የላማው ነገር ማአት ድንጋይ ነው፣ ማአት ጠጠር ነው ምናምን አለበት። ግን እዛ ውስጥ የተወሰነ ወርቆች ደግሞ አሉ። አታያቸው። እንደዚህ አድርጌ ባሳይህ ልታውቀው አትችልም። ዱቄት ነው። ስለዚህ አሁን የሴፐሬሽን ጉዳይ ነው። ኢንፑቱ ወርቁን እንዴት ነው ሴፐሬት የማደርገው ስትል ይህን ወርቅ ከፈጨኸው በኋላ ከዛ በኋላ ደግሞ የተወሰነ ፕሮሰስ ውስጥ ከከተትከው በኋላ አላለም ኬሚካሎች ኢንፑት የምንላቸው ኬሚካሎች ናቸው። ኦኬ፣ የተወሰነ ትንሽ ወደ ወርቅነት የተወሰነ ሲሚንቶ ምናምን የሚገባ ነገር አለ። እሱን ካረክ በኋላ ካሽከረከርከው ከፈጨው መጀመሪያ ግራይንድ ታደርገዋለህ። ከዛ ደግሞ በሚሽከረከር እንትን ውስጥ ታደርገዋለህ። ከዛ ወደሚቀጥለው ሲሄድ ወደ ሳይናይድ ይመጣል። ትንሽ ወርቅ አዘል የሆነ ሄዳለን ገብታ መጀመሪያ ሊኩዊድ ይሆናል። ሳይናይድ ስታደርግበት የሳይናይድ ዓላማ ወርቆችን ያቀልጣቸዋል። ሊኩዊድ ወርቅ ይሆናል። አሁን ሊኩዊድ ወርቅን ታወጣለህ። አተላተላውን ወደ ታወጣለህ። አሁን ሊኩዊድ አረከው አይደለም? ፈጨኸው፣ ለየኸው፣ ሊኩዊድ አረከው። ሊኩዊድ ካረከው በኋላ እንዴት አድርገህ ነው ወደ ሶሊድ ልትለውጠው የምትችለው? ኦኬ፣ ለሱ ደግሞ እንደገና ይሄ ሊኩዊድ ሄዶ አብዞርቭ የሚያደርገው ነገር ትፈልጋለህ። ሌላው ኢንፑታችን ከሰል ነው። ከሰል ከውጭ ሀገር የሚመጣ ከሰል ፖረስ ነው፣ ቀዳዳ አለው። ስለዚህ ዛ ወስደህ ስታስገባው ወርቆቹ ያ እንትን ብሎ ይዛቸዋል። እንደ ስፖንጅ መጥና ይዛቸዋል። አሁን ከሰልና ወርቅ ሆነ። ከሰል እንዴት አድርገህ ትለየዋለህ? እሱ ደግሞ ፕሬዠር ምናምን በመጠቀም ሁለቱን ሴፐሬት ታደርጋለህ። አሁን ወርቁ መጣ፣ የወርቅ ሊኩዊድ አገኘህ። አሁን ይህን ደግሞ እንዴት አድርገህ ነው ወደ ሶሊድ የምትመልሰው ሲባል ሌላ የራሱ የሆነ ሲስተም አለው። ሜታል ምናምን ታስገባና አኖድ ኤንድ ካቶድ የሚባል ቤዚክ የሆነ ሳይንስ አለ። በዛ መልክ ወርቁ ሄዶ አንድ ባር ላይ እንዲደረደር ታደርጋለህ። አሁን አገኘ ሶሊድ ሆነልህ ማለት ነው። ዱቄት ይሆናል እሱ። ያን ትወስድና ደግሞ እንደገና አሁን ዱቄት ነው መጋገር መቻል አለ። የወርቅ ዳቦ ልትጋግር ነው። ባር ይሄ እዛው የተገኘበት አካባቢ ላይ ነው ፕሮሰስ የሚደረግ። ይሄ ሁላ ፕሮሰስ ፕላንት ነው ያለው። መቆፈሪያ ወዛለ እዛው ነው ፕላንቱ የተተከለው።
ትልቅ ፕላንት ነው የለገደሚ ፕላንት። ስለዚህ ይሄው ላይ ይንቀሳቀሳል። ስትንቀሳቀሱም በየቦታው አቋርጥ ኮንቲኒስ ይሄው ላ ፕሮሰስ እየሄድን ያለ ነው እዛው በተገኘበት ቦታ። አንዳንድ ጊዜ ኤግዛክትሊ የሚቆፈረው ቦታ ላይ ላይሆን ይችላል፣ ትንሽ ሊትርክ ይችላል። እና የኢኮኖሚክ እንትኑን መመልከት አለብህ። ወርቅ የጫንክ የወርቅ ድንጋይ የጫንክ ነው መውሰድ የምትፈልገው ይጠቀም። ሞስት ኦፍ ዘ ታይም ወርቁ አካባቢ ላይ ነው መሆን ያለበት። ሪፋይነሪም እንደሱ ነው ያለበት ቦታ። ከዛ በኋላ ኦቨን ውስጥ ከትና ይህን ዱቄት እንዲቀልጥ ታደርገዋለህ። አይታችኋል ብዙዎቻችሁ ያን ወርቅ ነገር እንደዚህ ይላል። እዛ መጋገሪያ እንትኖች ድስቶች አሉ፣ ቅርጹን የሚይዘው የዳቦውን ቅርጽ እናቶቻችን ዳቦ እንደሚጋግሩት ማለት ነው። ድፎ እሱ ውስጥ ገብቶ እዛ በኋላ ይረጋል። ያ ቁጭ ሳረገው ይረጋል፣ ቅርጹን ይይዛል። ከዛ በኋላ ወርቅ ሆነ ማለት ነው። እሱ ወስደህ መሸጥ ነው የወርቅ ዳቦ ባር። ቫልዩ ቼንስ ምን ይመስላል? እኛ ጋር ሆኖ ጌጥ ሆኖ እስኪመጣ ድረስ ቆንጆ ጥያቄ ነው። ባይዘው እኛ ሀገር ያለው ወርቅ እንደዛ ወጣ የምንለው ወርቅ ፒውር ወርቅ አይደለም፣ ሲልቨር አለበት። ራፍሊ 20% ሲልቨር ነው። አብሮ ነው የሚጋገረው። ሲልቨሩንና ወርቁን የምንለይበት ሲስተም የለንም እኛ። ያ ፕሮሰስ የለም ሀገሪቷ ውስጥ። ስለዚህ እንዳለ ይህን ዶሬ አውሮፓ የምንሸጠው አውሮፓ ባንክ ጋር ነው የሚሸጠው። 20 ዓመት ሲሸጥ አንድ ቦታ ነው የተሸጠው። ኮንትራት ያለኝ አንድ ባንክ ጋር ነው። ባንኩ ይወስደዋል። ጀርመን ድረስ አደርሰንትን ቦታው አደርሳለሁ። ልክ ከዛ ደረሰ በተባለ ቀን ያለውን የአውሮፓ ዋጋ በዛ ነው የሚሸጠው። ኦኬ ከዛ ይወስደውና እሱን ዋጋውን ተስማምተናል። ኦልሬዲ ኢንተርናሽናል ማርኬት ስለሆነ ምንም ምን የለ። ቀጥታ ለባንክ ነው የሚሸጠው። ቀጥታ ለባንክ ባንኩ ሪፋይነሪ አለው። ስለዚህ ይወስድና ባሩን ለሪፋይነሪው ይሰጣል። ሪፋይነሪው ይለየዋል ሲልቨሩን ከወርቁ። የኔ ያህል ወርቅ ነው የኔ ሲልቨር ይላል። ዋጋው ኦልሬዲ ተተምኗል። ላቦራቶሪ ውስጥ የኔ ወኪሎች አሉ። ናሙና ይልክልኛል። እኔም እዚህ ናሙና አድርጌ አውቄያለሁ ራፍሊ ስንት ፐርሰንት እንደሆነ። ከዛ በኋላ ይህን ያህል ወርቅ ሆኗል ይባላል። ዋጋው ይታወቃል። ያ ዋጋ ቀጥታ በዶላር ወደ እኔ ይላካል። ያ ዶላር ቀጥታ ኮመርሻል ባንክ ይገባል። በእኔ ጊዜ ኮመርሻል ባንክ ገባ በኋላ የኔ አካውንት ሳለ ማለት ነው። ዶላሩ ኮመርሻል ባንኩ ይጠቀምበታል። ቀጥታ እንትን አላደረገውም። የተወሰነ ኤቢሲ የሚል አካውንት አለ፣ ኤ የሚባል አካውንት አለ። እዛ ላይ በዶላር ለምከፍላቸው ነገሮች ያስቀምጡልኛል። ቢ የሚባለው ለጊዜው የሚገዛው ነገር ካለ ለተወሰነ በአንድ ወር ውስጥ እንድጠቀምበት ያደርጋሉ። ሲ የሚባለው ቀጥታ ከንቨርትድ ሆኗል ወደ እንትን። በዛ ሲስተም መሰረት ትጠቀማለህ። ወደ ኮመርሻል ባንክ ለምን ወሰድከው? ዳሽን ባንክ አለ ምናምን አለ ምናምን። እዛ ላይ ነው እኔ የራሴ ፕሪንሲፕል አለ የማምነው። ስለዚህ ለ20 ዓመት ስሰራ አንደኛ ወርቁ ከለገደምቢ ሲጫን የራሱ ሲስተም አለ። የጎልድ ሩም አለ። የጎልድ ሩሙ ከ3 ከ4 በላይ ቁልፍ ያለው ማለት ነው። በሚሄድበት ጊዜ ከዚህ ያሉ ሰዎች ከናሽናል ባንክ ከጉምሩክ የእኛ ሰዎች አንድ ላይ በአይሮፕላን ይሄዳሉ። የራሴ አይሮፕላን አለ። ከዛ ትሄዳለህ፣ ውስጡ ትገባለህ። አብረው አንድ ላይ ይመዝናሉ፣ ተማመናሉ፣ ይጫናል። አይሮፕላን ላይ ይገባል። አብሮ ተጭነው ቦሌ ይመጣሉ። ቦሌ ከደረሱ በኋላ ይውላሉ እዛ ሉፍታንዛ እስኪመጣ ድረስ። ሉፍታንዛ ሲመጣ ያንን ነገር ይጭናሉ። እነሱ ዴታቸውን ይዘው ይሄዳሉ። የሚዟል እኔም ይዣለሁ። ራፊ የሆነ ነው ኤስቲሜት። ባሩም ኮድ አለው። እያንዳንዱ ባር የራሱ የሆነ ሲሪያል ነምበር አለው። ብለህ እንትን የምታደርገው አይደል። የትልቅ ሀገር ሀብት ነው። ከዛ የመጣበት ጊዜ ጉምሩኮችም ያውቃሉ፣ እኛም ያውቃል። ነምበሩ አላቸው፣ አለቀ። ስለዚህ እኛ we don't have to touch it. I don't have to go to ለገደምቢ to do that. ፕሮሲጀር አለ። ለዚህ በፕሮሲጀሩ መሰረት እዚህ ላይ ኢንሹራንስ አለ ምናምን አለ። ከዛ እስከ ሲበር ምናምን እና አሁን አይ ቲንክ እንደምሰማው ዳሽን ባንክ ይሄዳል፣ አሬንጅመንት ይኖራቸው ይሆናል። በታሳው እትገሰል። ስለዚህ ሰው እንደሚያወራው
በሰፌድ የምታረገው ምናምን የምታረገው ወይም ደግሞ በደላላ እዛ ሀገር የሚሸጠውም ተመልሶ መጥቶ ነው ማለት ነው። ምኑ ይሄ ለዛ እንሸጣለን ተጣርቶ አሁን እንደ ጌጥ ከተማ ውስጥ የሚሸጠው ወርቅ አሁን ያለውን ዲቴል አላውቅም፣ ግን ሌላ የሚደረገው ደግሞ ናሽናል ባንካችን የኛ መግዛት ጀመረ ወርቅ። ምክንያቱም ብዙ አርቲዛን ማይነርስ ያመርቱና ትንሽ የሚያገኙትን ነገር በየቦታው ስለሚሸጡ ወደ ናሽናል እንትን ቢመጣ ጥሩ ነው ባቆረጡ እንደከመን ብለው እነሱ ከውጭ ካለው ዋጋ ጨምረው ለመሰብሰብ እንዲመቻቸው አድርገዋል። ሚድሮክ ጎልድ እዛ ውስጥ አለበት አይ ዶንት ቲንክ ሶ አላውቅም። እስከማውቃለሁ ነው የምናገረው። እና እቺ አርቲዛን ማይነር የምትለው ደግሞ የራሷ ፕሮሰስ አላት። እነሱም ቆፍረው የወርቅ አዘል ነው ብለው ሲያስቡ ከስክሰው አልመው ልክ እኔ እንደምናረው ያልማሉ ምናምን አይታቸዋል ሲወቅጡ ምናምን። ከዛ በኋላ እንዴት ነው ወርቋን የሚለዩት? የእነሱ ግራቪቲ እንትን ዴንሲቲ ይጠቀማሉ ሲያንጓልሉት። ወርቅ ሄቪ ስለሆነ ሄቪ የሆነው ይቀርና የተንጓለለ ይሄዳል። እንደዛ ካረጉ የመጀመሪያው ሲስተማቸው ነው። ከዛ በኋላ የተቀረቸዋን ነገር አሁንም ስቲል አለ አፈሩ እንትን ጠጠሩ አብሮ ወርቁ ጋር እንዴት አድርገው የለዩት? ሜርኩሪ መጠቀም አለባቸው። ሜርኩሪ ሌላ እንትን ነው። ሜርኩሪ ሲያደርጉበት ሳይንስ ጉዳይ ነው። ወርቅ የሆኑት በሙሉ ሜርኩሪ ላይ ሄደው ይሰካሉ። ስለዚህ አቧራው ለብቻ ይቀራል፣ ጠጠሩ ሜርኩሪ ወርቅ የያዘው ሜርኩሪ ለብቻ ይሆናል። ኦኬ አሁን ሜርኩሪንና ወርቁን እንዴት ይለዩት? ኦኬ ብረት ድስት ታደርጋለህ፣ ወስደህ ታፈለዋለህ። ሜርኩሪ ይተናል። የእሱ ቦይሊንግ ፖይንት ፈጠን ያለ ስለሆነ እሱ ሲተን ወርቁ ይቀራል። ዛሳው ዘጌተ ወርቅ በሽታ የሚመጣው የት ላይ ነው? ያ የሚተነው ወርቅ እንትን የሜርኩሪ ሽታ ከገባ ይቀራል። ዛሳው የሚጎዳ ሜርኩሪ ባይ ዘ ወይ ኢሊጋል ነው ኢንተርናሽናሊ። በአሁኑ ጊዜ መጠቀም አትችልም። ኦራይት ሌላ ቴክኖሎጂ አለ። ቅድም ያልኩህ ሳናድ ያኛው ማቅለጥ ነው። በጣም ጥሩ ነው። ብዙ ነው ያወቅነው ስለ ወርቅ ዛሬ። ኢንተረስትድ ነው ወርቅ ሊያመር ስለፈለገ። እኔ በጣም ማልገባበት ቢዝነስ ብዬ ማስበው ማይኒንግ ነው የሚመስለኝ። በጣም ከባድ ይመስለኛል። ከባድ ብቻ ሳይሆን በጣም ከባድ ኢንተረስት ይፈልጋል ይመስለኛል። It's another business, another investment, a little bit tough ነው። በትክክል ከተሰራ ትልቅ ካፒታል የሚፈልግ እውቀት የሚፈልግ ስራ ነው። ዝም ብሎ እንደ እርሻ እንደምናምን እንደምትለው በቀላሉ የምታደርገው አይደለም። እንደ ማንኛውም ነገር ሁሉ ጥሩ የሆኑ ነገሮች ሁሉ አስቸጋሪ ናቸው ለማግኘት። ወርቅን ስታስበው ከሌላ ሜታል በምን ነው የሚለየው? Why is work so important? I think rare መሆኑ ይመስለኛል። ትንሽ በመሆኑ ለፍተህ የምታገኘው ስለሆነ ሬር ስለሆነ ቢበዛ ኖሮ ረክስ ነበር አለ ለፍተህ ስለምታገኘው። እና አንዳንዶቹ ጥሩ ነገሮች ዲፊካልት ናቸው ለማግኘት አይደለም እንዴ? ጽጌረዳ እንኳን ዲፊካልት ነች ለመቁረጥ። እንዳትቆርጣት ሾህ አለው። ሾህ የተፈጠረው ፕሮቴክት ሊያረጋት ነው። አንድ ልብ እንዳትቆርጣት እና ለዚህ ነው ጽጌረዳ ውድ የምትሆነው፣ ምክንያቱም ለፍተህ የምታገኛት ስለሆነች አይደለ? ወርቅም እንደሱ ነው ብያ ነው። ከዛ አልማዝ ምን እያለ የተወደደ መደብ እንደ እንትናቸው። ከዛ ቫሊዩ ነው ወርቅ ለቀለበትና ለምናምን ብቻ አይደለም። የወርቅ መጽሐፍን ሰጥተን ወርቅ ቫሊዩ አለው። የሃርድ ከረንሲ ፕሮቴክሽን ሊሆን ይችላል ለሀገር ታስቀምጣለህ። በዓለም ላይ በሙሉ ተመረቱ የሚባሉት ወርቆች ቢደመሩና አንድ ላይ ቢሆኑ አንድ ግራውንድ ፕላስ ዋን ቤት አይበልጡም። ኦኬ በዓለም ላይ ያሉት የሚባለው እነዚህ ሀብታሞች እየገዙ ይደረድራሉ። ወርቅ በጣም ሄቪ ነው። ይሄ አንድ ባር የምትለው አንድ ዳቦ የሸዋ ዳቦ የሚያክል ባር በሁለት እጅ እንኳን አታነሳ ወደ 13 ምናምን ኪሎ ነው። ሄቪ ነው። ገብቷል። ቀላል አይደለም። እና ጥቅም ነው። ስለዚህ ሆርድ ለማድረጊያ ነው። ህንዶችን ተመልከታቸው በጌጥ በምን ይሰበስባሉ። ስለዚህ ፕሮቴክሽን ነው። ገንዘብን ማስቀመጥ ማለት ነው በሌላ መልክ። ሰው ወርቅ የሚያስቀምጠው ለዚህ ነው። ወደ ከልጅ ጋር የተያያዙ ነገሮች እናንሳና አንዱ አንተ የምትታወቀው ዶክተር
ኔትወርኪንግ ፕሮግራሞች ላይ ባለመሄድ ነው። እራት ፕሮግራሞች፣ ኮክቴል ሊሆን ይችላል። ብቻ የኔትወርኪንግ አንተ ኔትወርኪንግ ስራ ላይ ነው ያለ ነው የምትለውና እስኪ ማንኛውም ቢዝነስ ያመርታል አይደለም? ኢንዱስትሪ ማለት ነው። ካመረትክ በኋላ መሸጥ መቻል አለብህ። ሰርቪስም ከሆነ እሱንም አቬለብል ማድረግ አለብህ። ስለዚህ የማርኬቲንግ ዲፓርትመንቱ ጠንካራ መሆን አለበት። ከስተመር ማግኘት መቻል አለበት። መወዳደር መቻል አለበት። ከረንት የሆነ ፕራይዝ ማወቅ አለበት እና ፕሮፌሽናሎችህ የማርኬቲንግ ፕሮፌሽናሎችህ ይህን ስራ መስራት መቻል አለባቸው ብዬ አምናለሁ። እኔ የምመራው ትልቅ የሆነ ግሩፕ ነው። ለዚህኛው ኩባንያ ቦትል እንትኖች ቆርክ አምርተናልና ቆርክ የምንሸጠው ለዚህ ኩባንያ ነው ብዬ ያ የሚሸጥለትን ኩባንያ ማታ ሸራተን ጋብዤ እንትን አላረግም። ነቨር ደንበት ያ ሃንድል የሚደረገው በግሩፕ ሊደሩ አንዳለ፣ ሁለተኛ ደግሞ የማርኬቲንግ ሰዎች አሉ። ልክ እንደሱም የሚያቀርቡልኝም አሉ። ኢንፑት የሚያቀርቡልኝ ሰዎች የፐርቼዚንግ ዲፓርትመንቱ፣ የማርኬቲንግ የማቴሪያልስ ማኔጅመንቱ ሊያውቃቸው ይገባል። እኔ መርዳት ያለብኝ የአቅራቢዎቻችሁ እነማን ናቸው? ምን አይነቶች ናቸው? ኮንትራታችሁ ምን አይነት ነው? ሾርት ሊስታችሁ ምን ይመስላል? ዋጋ እንዴት ነው እንትን የምታደርጉት ኢቫሉዌት የምታደርጉት የሚለውን ነገር ሲስተሙን ዲቫይስ ማድረግ ነው። ቼክን ባላንስ እንዲኖረው ማድረግ ነው። ሽያጭም ላይ እንደዛው ነው። የምትሸጠው የት ቦታ ነው? ኮቴሽን አግኝተሃል ወይ? የት ቦታ ነው ብለህ ሲስተም መፍጠር ነው እንደ ሁኔታ። ይህን ካደረግ አንተ አዘ ሊደር የምትሄድበት ምክንያት የለም። ይሄ ትልቅ ድርጅት ሲሆን አንተ አንዲት ትንሽ ኩባንያ የራስህ ፈጥረህ ከሆነ የራስህ ፐርሰናል እንኳን ያንተ ብትሆን የሚገዙን ሰዎች የሚሸጡልን ሰዎች ጋር ኮኔክሽን ማትፈጥር ከሆነ ችግር ውስጥ ትገባለህ አይደለም? ስለዚህ አንድ ወጥ የሆነ አቋም አለ። እንዳንተነትህ፣ እንደ ቦታህ፣ እንደ ፖዚሽን፣ እንደ ድርጅት ስፋት አጀስት ማድረግ አለብህ እና እኔ ኔትወርክ አላደርግም ከሰፕላየሮችም ጋር። ሀዌቨር የማደርግበት መንገድ አለኝ። ለምሳሌ የከስተመርስ ዴይ አለኝ በአመት አንድ ጊዜ። ልክ ፋሚሊ ዴይ እንዳለኝ ከስተመርስ ዴይ አለ። ስለዚህ ድርጅቶቹ ከስተመሮቻቸውን እንዲያመጡ እናደርጋለን፣ እንጋብዛለን፣ ታንኪው እንላለን። በዛን ጊዜ ያገኛቸዋል። ባለ ገብተዋል ሄዶ ምናምን የሚለውን ኮንትራት መግባት ምናምን የሚለውን ፕሮፌሽናል ሆነ። ለዚህ ነው ሰው መጠቀም አለብን። አንዳንድ ሰዎች አሁን ሲሰማ ነው ዶክተር አረጋ እኮ በነበረበት ጊዜ እሱ ብቻ ነበር ስራውን የሚሰራው፣ ሌሎች እኮ ሰዎች አላበቀለም። ወርቅ የሆኑ ሰዎች ነው ያበቀልነው። 2 አሲስታንት ሲዎች ነበሩኝ፣ ፕሪንሲፓል ኦፊሰሮች ለእያንዳንዱ ሴክተር ነበሩኝ። እነዚህ አንዳንዶቹ ከሲምፕል አካውንቲንግ ማኔጀርነት ምናምን ያወጣኋቸው ናቸው፣ ዲቨሎፕ ያደረኳቸው ናቸው። እንዳለ ቀጥለው ቢሆን ኖሮ ድርጅቱን እንደሚያረው ይቀጥል ነበር። እንደዛ ይቀጥል ማለት አይደለም። ሲስተሙ ሞሮሌስ የነበረ ሲስተም ነው፣ ሰዎችን የተቀየሩት። ግን እነዛ ሰዎች በዛ ለመቀጠላቸው ደስ አይለኝ። ሲምፕሊ ቢኮዝ ዊ ኢንቨስትድ ኦን ደም። ሼክ መሐመድም እኔም ኢንቨስት አድርገንባቸዋል፣ አስተምረናቸዋል፣ ሙያውን አውቀውታል፣ እውቀቱ አላቸው፣ ራን ሊያደርጉ ይችላሉ። ላኪሊ እንደ ወርቅ በየቦታው ተቀራምተው ወሰዷቸው ሰዎች። ስለዚህ ያ ቢሆን ኖሮ የቀጣይነት አካሄድ እኛ ሀገር ውስጥ ትንሽ ችግር አለ። ብዙ ሰው ስለ አየር መንገድ ያወራ። አየር መንገድ እኔ ከሰራኋቸው ድርጅቶች ሁሉ በአንደኛ ደረጃ የማየው የምኮራበት ኢንስቲትዩሽን ነው። አሁንም ቢሆን አክቹዋሊ ሳይድ ነገር ያነሳውና እኔ አየር መንገድ በነበርኩበት ጊዜ የነበረኝ ፕላን የአየር መንገድ ጀነራል ማኔጀር መሆን። ለዚህም ነው አየር መንገድ 9 ዓመት ሰርቼ እንደገና የማስተርስ ፕሮግራም ሳወጣ ኤር ትራንስፖርት ኢንጂነሪንግ እንግሊዝ ሀገር ተምሬ ስመጣ አሁንም ስቲል አይ ዋዝ ኦንላይን። እንደዛም ኮች የሚያደርጉኝ ሰዎች ነበሩ የሚያበረታቱ። ያው ቀይ ሽብር መጣ ምናምን ማለት ፋሚሊ ቅድሚያ ያለው የፕሪንሲፕል ጉዳይ ነው። ፋሚሊ ለእኔ ኢዝ አባቭ ኤኒቲንግ ኢቨን አባቭ ካንትሪ። የኔ ካንትሪ ቤተሰቤ ነው። ከዛ የቤተሰብ ስብስብ ነው ሀገር የሚያመጣ። ጥሩ ቤተሰቦች መፍጠር ነው እና ቀረ።
የአየር መንገድ ነገር አንስቶት ነው እና ምነው ስሙ በየቦታው የሄዱ ከስተመር ጋር መነጋገር ምናምን የሚያስፈልግበት ጊዜ አለ። ትንሽ የሆነ ድርጅት ብትሆን ለምሳሌ ቦትል እንትኖች የምታቀርበው ኦር ሳሙና ፋብሪካ ቢሆን ከስተመሮችን ማወቅ አለብህ። ምንም የሚጎዳ ነገር የለም። አሁንም አደርጋለሁ። ዩኒቲ አለ። አሁን አንድ ኩባንያ አንድ ድርጅት ስለሆነ ስለመረው አቅራቢዎችን ሾርት ሊስታቸው ሄጄ ግን ለስራ ነው። አሁንም አሉ ሰዎች ግን እነማን ጋ ነው? ምንድናቸው? ስትሬንግዛቸው ምንድነው? ኮንትራታቸው ምን ይመስላል ብለህ ኢንቮልቭድ መሆን አለብህ። ስለዚህ የዋይን ሰው አይደለሁም። እሱን ከሆነ የጠየቀኝ ኔትወርኪንግ ሄዶ እንደ ፎርዛት ማተር እንኳንስ ከስተመሮች ጋር ምናምን በጣም የማከብረው የምወደው ጓደኛ ሼክ መሐመድ ጋር እንኳን በ20 ዓመት ውስጥ አንድ ላይ ምሳ አልበላን ሸራተን ውስጥ ዶንት ቢ ሰርፕራይዝ። ስለዚህ ስራችን በስልክ ነው የምናወራው። ቢሮ ይመጣል፣ ቢሮ እሄዳለሁ እና ነሰሰርሊ አስፈላጊ ነው። አምነት ሰኞ ትክክል አይደለም አልወጣም። እንደ ሁኔታው መሄድ አለብን። ገብተዋል። አንዳንድ ሚኒስትሪዎች ከተወሰኑ ሰዎች ጋር የሚረዳቸው ጋር ምሳ ቢበሉ ምናምን ቢሉ ነውር የለውም። ግን የእነሱ አለቃዎች ደግሞ ወደዛ ሁሉ አብረው ይሄዳሉ ያደርጋሉ ማለት አይደለም። ትክክልም አይሆንም ብዬ አስባለሁ። እሺ፣ ስለዚህ ያለመውደድ ጉዳይ ሳይሆን ስራውን ኢምፓወር ማድረግ፣ ሰዎች እንዲሰሩ ማድረግ በሌላ አኳያም ንጹህ ያደርጋል። እውነቱን ለመናገር እሺ፣ ሰው ነህና ብዙ ነገር ቴምፕትድ ትሆናለህ አይደለም? እዛ ውስጥ የለሁበትም እኔ። መጽሐፍስ ብዙ መጽሐፎች ጽፋልና ምንድነው ፕሮሰሱ? የመጽሐፍ አስፈላጊነቱ? ብዙ ጊዜ ሰዎች እንደ ጸሐፊ ነው ነገሮችን የሚያስቡት። ድርጅት እየመሩ ያሉ ሰዎች በተለይ በኢትዮጵያ ሲጽፉ አላየሁኝም እና ምንድነው ኢንስፓየር ያደረገ መጽሐፍ እንድትጽፍ? ኢትዮጵያ ውስጥ ብዙ ጸሐፊዎች አሉ። ድርጅት የሚመሩ ጸሐፊዎች። ኧረ አሻሽላለሁ። መጽሐፍ የምንለው ምንድን ነው? ኢትዮጵያ ውስጥ ብዙ ተረቶች ያሉበት፣ ብዙ ታሪኮች ያሉበት፣ እንደዚህ አይነቶቹ ፊክሽን ያለበት ሰው በብዛት የሚያነባው ምናምን የሚለው እንደዚህ አይነት ትንሽ ቀለል ያሉ ማያስጨንቁ መጽሐፍ ላይ ደራሲያን አሉ ይባላል። የዚህ ደራሲያን ራሱን የቻለ ነው። ጥሩ ዓለም ነው። ትክክለኛ ነው። ልክ እንደዛው ደግሞ በሳይንሱ ዓለም ላይ የሚጽፉ ሰዎች አሉ። አካዴሚሽንስ አሁን የምንለው ስለ ጎልድ ማይን ሳይናይድ እንዴት እንደሚጠቅሙ እነምን ሁሉ እኮ ሰው ጽፎት ሪሰርች አድርጎት የመጣ ነው። ስለዚህ ድርቅ ያሉ የሳይንስ መጽሐፎችም አሉ። በዛ ሙያ ሄደ ደግሞ ኢኮኖሚስቶች አሉ። የኢኮኖሚክ እንትኖች ቲዮሪ ምናምን እና መጽሐፍ በብዛት ነው ያለው። ፕራክቲካል ቡክስ ለስራ ላይ የአካዳሚ እውቀት በብዛት ሳይኖረው ግን የቢዝነስ ዓላማ ያለው አንድ የተወሰነ ድርጅት ጀልምራ ቢል ወርቅ ላምርት ብል አንተ ብትፈልግ ሁሉ ነገር ጨለማ ሊሆንብህ አይገባም። ያቺ ቤዚክ የባችለር ዲግሪ ምናምን ነገሮች ካለችህ የወርቅ ማዕድን ምንነት ውስጡ ያለውን በሙሉ ፕራክቲካል ከሆነ ማኔጅመንት አኳያ የተጻፈ መጽሐፍ ቢኖርህ ይረዳሃል ብዬ አስባለሁ። ስለዚህ አሁን ለምሳሌ ወርቅ ማዕድን ስለ ወርቅ የጻፍኩት መጽሐፍ ብትወስደው አንዱ ቻፕተር በጣም ሳይንሱ ነው የሚናገረው። ሳይንሱ ዓለም ስላለው ነው። ግን ስለ ወርቅ ምንነት እንዴት ብሎ እንደሚጀመር፣ እንዴት ኤክስፕሎር እንደሚደረግ፣ ላይሰንሱ እንዴት እንደሚገኝ፣ ወርቅ እንዴት እንደሚሸጥ፣ ኦል ዲስ ኢንቨስትመንት ምን እንደሚሆን፣ ኮማንቶች ምን እንደሚሆን፣ ሰራተኞች ምን አይነት መሆን እንዳለባቸው፣ ፕሮፌሽናል ይህን ታገኛለህ። ስለዚህ አንተ ልትጀምር ከሆነ ያን ብታነብ ይጠቅማል ብዬ አስባለሁ። እንደዚህ አይነት መጽሐፎች ትምህርት ቤትም ውስጥ ያገለግላሉ ብዬ አስባለሁ። ለምሳሌ ማይኒንግ ኢንጂነር ሆኖ በሳይንሱ ጠቅለል ያለ እውቀት ይዞ ሊመጣ ይችላል። ግን ወደ ማይኒንግ ኢንዱስትሪ ሄዶ
ዝም ብሎ ማይኒንግ ያችን የአንዷ ቦታ ብቻ ኦር ጂኦሎጂስት ነው እንበል በቃ ሄጄ እዛ ጂኦሎጂስትን ተቀጥሬ እቀመጣለሁ ከሚል ጠቅላላ ማይን ውስጥ እንደመስራቱ ሌሎችን ነገር ቢያውቅ አይጎዳውም። ምክንያቱም እሱ እኮ ጀነራል ማኔጀር ሊሆን ይችላል አይደለም እንዴ? ልክ እንደምላ አየር መንገድ ሄደ ጀነራል ማኔጀር የሆኑ ሰዎች በብዛት ከኢንጂነር ያሉ አሉ በል ወይንም ፓይለት የነበሩ እንውሰድ ገብተዋል አሉ። እንደዛ እያለ ነው የሚሄደው። ስለዚህ ያንተ ውስጡ ገብተህ አንተ የእድገት ፍላጎትና ለዛ የሚያስፈልጉት ነገሮች እያረክ መሄድህ ያዋጣሃል ብዬ አስባለሁ። እና ለምንድን ነው እና እንደኔ አይነት ሰዎች የተወሰነ ኢንዱስትሪ የሰሩ ዲፊከልቲውን ያዩ 26 ኩባንያ ስመራ መጅሊስ ኦርጋናይዜሽን 26 አይተሃል ቢያንስ ስፔሻሊ አንተ ራስህ እየሰራህ ተሳትፈህ ከሆነ ደግሞ ገብቶሃል፣ ጥበብ ፈልገሃል፣ እንደሚሰራ አረጋግጠሃል፣ ቴስት አድርገዋል። ኦኬ ይህን እውቀት ለምንድን ነው ለሌላው ማታካፍለው? ቴክስት ቡክ ፍለጋ እንዲሄድ ለምን ታደርገዋለህ? ያንተ አይነት ነገር ያጋጠመው ሰው እንዲያውቅ ብታደርግ ቀለል ባለ እንትን አይ ቆይ እስቲ እመለከታለሁ ብሎ ይሰራል። የዛኛውም እንትን የወርቁም እንደሱ ነው። 3 ነው የጻፍኩት። አንዱ ስለ ትምህርት ነው። ኤጁኬሽን ኳሊቲ ኦፍ ኤጁኬሽን ችግር አለው ብዬ ከጻፍኩ እኔ ከ10 ዓመት በላይ ሆነ። በዛን ጊዜ አይቼዋለሁ ችግሩን። ኦራይት ችግሩን ለማድረግ የፕራይቬት ኢንስቲትዩሽን ወስጄ አጥንቼ ለትምህርት ቲሲስ እንዲሆን ያደረግኩት ስለሆነ ያን አካፈልኩ። ግን ሳጠና አንዷን ነገር ብቻ ነው ያጠናሁት። የገቨርናንስ የሃየር ኤጁኬሽን ገቨርናንስ ኳሊቲ ላይ ያለው ኢምፓክት ምንድን ነው? ኳሊቲ ሰው ሁሉ እንትን እንደሚለው አይደለም። ኳሊቲ ኢዝ ኢን ኤቭሪቲንግ ዊ ዱ። አንድ ኢንስቲትዩሽን ሲኖርህ ኳሊቲው አንዲት ቦታ ላይ ብቻ አይደለም ያለው። ባለፈው ጊዜ የአየር መንገዱ እንደ ኤግዛምፕል አድርጌ እናገር ነበር። የአየር መንገድን ሰርቪስ ኳሊቲ ያለው ሰርቪስ ነው የምትለው መቼ ነው? አውሮፕላኑ ላይ ቁጭ ብለህ ሲያስተናግዱህ ያደረጉን ነው? ቲኬት ኤጀንቱ ላይ የነበረው ሰርቪስ ነው? ውስጥ ያለው ምና የዛ ሁሉ ቲኬት ስትገዛ የነበረው ሰርቪስ ነው? ወይም ልትሳፈር ስትል የነበረው ሰርቪስ ነው? እነዛ ሁሉ የሄድክባቸው በሙሉ ሁሉም በኳሊቲ ሌቨል ሃንድል ማድረጉ ከሆነ ኳሊቲ ሰርቪስ አይደለም። ኦኬ ስለዚህ ነው ኳሊቲ ኢዝ ኢን ኤቭሪቲንግ ዊ ዱ የምታደርገው ነገር ላይ መሆን አለበት ነው። ስለዚህ ኳሊቲ ያለው ስራ ስንል በዛ መልኩ ነው እንጂ አንድ ቦታ ላይ ብቻችን ባሻሽል ኳሊቲ ይመጣል ብትል አይሰራም። ለዚህ ነው እኛ አሁን ፎከስ ያደረግነው ተማሪው ላይ ነው ምናምን ነው። ስለዚህ እኔ ትምህርት ገቨርናንሱ ላይ ነው። ገቨርናንስ ማለት የዩኒቨርሲቲ አስተዳዳሪዎች ያውቃሉ የሚያደርጉትን ነገር የእነሱ አስተዋጽኦ ለኳሊቲ ምንድን ነው። ከዛ ዝቅ ብለህ ደግሞ መማር ማስተማሩን አስተማሪውን አስተዋጽኦ ብለህ አጥና። እሱም የኳሊቲ ኮምፖነንት ነው። ተማሪውንም አጥና። ኳሊቲ ያለው ተማሪ ነው ወይ እውቀቱ? ከዛ ኢንፍራስትራክቸሩ ኳሊቲ ያለው ወይ በል። እያንዳንዱ ታጠናና ሁሉም ቦታ ላይ ተጨባጭ ያላቸው ኳሊቲ ካለው ኢንስቲትዩሽኑ ኳሊቲ ያለው ነው። ክፋቱ ይሄኛው ሰው ነው ያለበት በብዛት። ወርቅ ማዕድን ቢሆን ወርቁ አይመጣም። መጀመሪያውኑ በኳሊቲ በዛ በተባለው ነገር ባትሰራው ወርቁ አይፈጠርም። እዚህኛው ግን ሰውየው መፈጠር ይችላል አይደለም? በለብለብም በምንም ሸርኩል ይመጣል። ወርቅ ላይ እንደሱ ማድረግ አትችል። ኢንዱስትሪው ላይ ያለው ልዩነት ይሄ ነው ለማለት ፈልጌ ነው። በጣም ጥሩ። ሌላኛው አይ ቲንክ የዶክተር ስላንተ ስናጠና አንዱ በጣም ኦፕሬሽናል የሚባል አይነት ሲኢኦ ሆነ። ያንን ደግሞ ያለበት ለምሳሌ ዩኒቲን ማኔጅ ለማድረግ በምታደርግበት ሂደት ውስጥ አንዱ የተማርከው ፒኤችዲን በዛ ላይ ነው የሰራኸው። ከዛ በፊትም ወደ ማኔጅመንት ስትመጣ ወደ ሚድሮክም ያንን ነው እና አይ ቲንክ ምን አይነት የኦፕሬሽናል የሆኑ ሲኢኦዎች አሉ፣ ሞር ኦፍ ሌድ ባክ የሆኑ ሲኢኦዎች አሉ። ብዙ ኦፕሬሽናል አክቲቭ ያልሆኑ በአብዛኛው ከሰዎች ግንኙነት ላይ እና እንደዚህ የኔትወርኪንግ ኢቨንት ላይ ፎከስ የሚያደርጉ እና ይሄኛውን ለምንመረጥ ለሌሎች አፕካሚንግ ሰዎች እና አሁን ኢንተርፕረነር ላይ ያሉ ሰዎች ደግሞ ምን ትመክራለህ? አንደኛ ነገር ቅድም እንዳልኩት ዋን ሳይዝ ፊትስ ኦል ይባላል። ዋን ሳይዝ ፊትስ ኦል የሆነ ጃኬት የለም።
የተለያየ ጃኬት ነው። ስለዚህ ሲኢኦ ስለተባለ ሁሉም ሲኢኦ አንድ አይነት ነው ማለት አይደለም። ቅድም እንዳልኩ እንደ ሀገሩ፣ እንደ ካምፓኒው፣ እንደ ስራው አይነት፣ እንደ ማርኬቱ፣ እንደ ትልቅነቱ ኩባንያው ይለያያሉ። ገብቶሃል? እንደ ኤንቫይሮንመንቱ አንዳንድ ጊዜ ብዙ ኳሊፋይድ የሆነ ሰራተኛ ያለበት አካባቢ ብትሆን ሲኢኦነትህ ለየት ያለ ይሆናል። አንዳንድ ቦታ ላይ በጣም ስኪልድ የሆነ ሰው አተህ ይሆናል። ስለዚህ የምትመራው ነገር ኦተንቲክ መሆን አለበት የምለው ለዚህ ነው። ያንተ የሆነ ያለውን ሲቹዌሽን የተመለከተ መሆን አለበት ብዬ አምናለሁ። እና ሲኢኦ የሚለው ወርድ ትንሽ እኔ ስመጣ የመጣ ነው። በእኔ ዘመን አየር መንገዱ የሚመራ የነበረው በጀነራል ማኔጀሮች ነው። ሲኢኦ እንደ ዓለም ላይ መጣና እኔ መዚህ ስመጣ ሲኢኦ ማለት ብዙ የተወሰኑ ጀነራል ማኔጀሮች ኖረው ከዛ በላይ ኤግዚኪቲቭ ኦፊሰር ኤክስኪዩት የሚያደርግ ኦፊሰር ማለት ነው። በእንግሊዝኛ ቺፍ ኤግዚኪቲቭ ኦፊሰር ኤክስኪዩት የሚያደርግ የሚወስን ማለት ነው። በአማርኛ ያለው ትርጉም ትክክል አይደለም። ስራ አስፈጻሚ ነው የሚለው አለ። ኖ የእኔ ስም የነበረው ስራ ፈጻሚ ዲፍረንስ ብትዘት ኦኬ። ስራ ፈጻሚ ነው ነበር እና አስፈጻሚ ከሆንክ ተላላኪ ነህ፣ ጉዳይ የምታደርግ ነገር ነው። ኖ ኤክስኪዩቲቭ የሆንከው እንድትወስን ነው። ስለዚህ የአማርኛ ትርጉሙ ላይ ለዚህ ነው እኔ የአማርኛውን ትርጉም አልጠቀምም። ስቲል ምለው ቺፍ ኤግዚኪቲቭ ኦፊሰር ነው ብዬ የምጠራው በአማርኛ ቢሆን ያችን ልዩነት ስላለች ነው። ስለዚህ ጀነራል ማኔጀር ሲሆን ማኔጀሮች ኖሮ የማኔጀሮቹ ጀነራል እንደማለት ነው። ጀነራል ማኔጀር። ኤግዚኪቲቭ ኦፊሰር የምትለው ግን ከዛ በላይ ያለ ነው። ብዙ ኩባንያዎች ቢኖሩ ጥሩ ነው ቺፍ ኤግዚኪቲቭ ኦፊሰር ለመሆን። አንድ ኩባንያ ይዘ የእሷ ሲኢኦ ነኝ ማለት ትንሽ ትከብዳለች። ስለዚህ ሲኢኦ ደረጃ ሲመጣ አሁን አየር መንገድ የምትወስደው የግሩፕ ሲኢኦ ነው አሁን ያለው መሪ። ቢካዝ የአውሮፕላን ጉዳይ አለ፣ የኬተሪንግ አለ፣ የሆቴል አለ፣ የኤርፖርት አለ። እነዚህን ነገሮች መራ ከሆነ ሲኢኦ ብትለው ጥሩ ነው እያንዳንዳቸው። ስለዚህ ስሙ ትንሽ አቢውዝድ ሆኗል። እንዲያውም የቀበሌ ሲኢኦ ሁሉ አውቃለሁ፣ የወረዳ ሲኢኦዎች ሁሉ አሉ አይደለም አማራ እና ነው በእንትን ማየቴ አይደለም፣ ዝቅ አድርጌ ማየቴ አይደለም። አንድ የተወሰነ ወረዳ የምታስተዳድር ብትሆን ቢሮዎች ቺፍ ኤግዚኪቲቭ ኦፊሰር የሆንከው ለምንድን ነው? ምን ማለት ነው? እና ትንሽ አውርደነዋል ወይም ደግሞ እንዴት አድርጌ ልናገረው፣ ሁሉም ሰው ደጃማች አይባልም። ሪዝን አለ፣ ደጃማች አለ፣ እዛ ቀኛዝማች ፊት አውራሪ ምናምን የሚሉ ነገሮች አሉ። ስለዚህ ሁሉም እንትን ሆነና አንድ ትንሽ እንደዚያ ነገር ማቋቋመ ቺፍ ኤግዚኪቲቭ ኦፊሰር ነው ትላለህ። ጀነራል ማኔጀር ነው ለምን አትልም? አምዘ ማኔጀር ለምን አትልም? ትንሽ ከሆነች ኦራይት። ስለዚህ ስለሷ ጥያቄው እሷ ነበረች። ኦፕሬሽናል ሲኢኦ እና ምነው ስሙ ኦፕሬሽናል ሲኢኦ የምትለው ቅድም ተናግሬያለሁ። አንዳንዱ ዲቴይል ማይንድድ የሆነ ነው፣ ዲክቴት የሚያደርገው የስራው አይነት። ሁለት ሰዎች ወስዳ እሱ እኮ አይደርስም፣ ዝቅተኛ ቦታ እንትን ላይ ቦታ አይመጣም፣ ሰራተኛው አያየውም፣ ምናምን አይለውም፣ እንደዚህ ነው የሚሰራው። ሪዝን አለው። ከዛ የሚያስመጣው ነገር የለም ማለት ነው። ሜቢ ብዙ ሰዎች አሉት ያን ነገር ሊሰራ የሚችለው። ሜቢ ኢንፎርሜሽኑን በሳም ካይንድ ኦፍ ፋስት በሆነ ሜካኒዝም እየደረሰው ሊሆን ይችላል። እዚህ ሀገር አንድ ደግሞ የለም ይሄ አዲስ ነገር ነው የፈጠርኩት እጀ ማየት አለብኝ ምናምን ሲል ደግሞ አይ እሱማ ዛታች ወርዶ እኮ ከሰው ጋር የሚሰራ ነው ጥሩ ነው ብለህ እዛኛው ጋር ማወዳደር የለብህ። የተለያዩ ናቸው። መለኪያው ስቶሪ ነው፣ ሰክሰስ ስቶሪ። የፈለግከውን አይነት መንገድ ተጠቀም እንደሚመችህ። አዘ ሊደር ጎልህን አቺቭ አድርገሃል ወይ? መለኪያ መሆን ያለበት እሱ ይመስለኛል እንጂ በማወዳደር ማድረግ ያለበት አይመስለኝም። ያንተ ምርጫ ግን የመጀመሪያው ነው። የትኛው? ኦፕሬሽናል ሲኢኦ ነው። ኦፕሬሽናል ሲኢኦ ግን በጣም ጥሩ መልስ ነው የሰጠው። ዋናው ግቡ ነው። በባሌም በቦሌም የዴሊ ሩቲን ምን ይመስላል? አሁን
አሁን ባለሁበት አንደኛ ነገር ሩቲኔን አልለወጥኩም። በፊትም ያለ ሩቲን ለ50 ዓመት ሩቲኔን አልለወጥኩም። ማዘር ኔቸር ነች የምትለወጠው እንጂ አሁን አይለወጥም። ሩቲኑ በጣም ቀላል ነው። አንደኛ ነገር ጠዋት አለቃ ከሆንኩ ጊዜ ጀምሮ ያልቅና ጉዳይ ከሆነ ኢቭን አየር መንገድም ሳለሁ በሰዓት መገኘት አልወድም። ከሰዓት በፊት ነው መገኘት የምወድ። ከእናንተ ጋር እንኳን ስመጣ አትሊስት ሃፍ አወር እርሊ ነው የመጣሁት። በዙሪያው ራሴን ኮምፈርተብል አደርጋለሁ። እየተጣደፍኩ መጥቼ መገባበት ምክንያት የለም። ስለዚህ የታይም ማኔጅመንቴ ከሩቲኔ ውስጥ አንዱ ነው። መኪና የምንዳው ራሴ ነኝ። ከሰራተኛ ቀድሜ መግባት አለብኝ። ማታ ስወጣ ሰራተኞችን ሸኝቼ መውጣት አለብኝ። ሲምፕል ነው። ኦልራይት። ከዛ ሩቲኖቹ ወደ 3 የተለያዩ ናቸው የሚያጋጥምህ። አንደኛው ሩቲን የሆነ ስራ አለ። አዘ ሊደር የምትሰራው የሚፈረም ወረቀት ይኖራል፣ ኬዝ ይኖራል፣ ምናምን ማንም ሰው የሚያደርገው ሩቲን ስራ ይኖራል። ሁለተኛው ትንሽ ስፔሻል የሆነ ስራ ይኖራል፣ ያንተን አቴንሽን የሚፈልግ ያንንም አድሬስ ታደርጋለህ። ሶስተኛው ግን የሊደርሺፕ ስራ ነው። ያኛው ሁለቱን ማንም ሰው የሚሰራቸው ናቸው። ሶስተኛው ሊደር ነኝ ካልክ ለሊደርሺፕ ሊደርና ማኔጀር ልዩነት አላቸው። ማኔጅ ማድረግ ነው። ማን ሰው ነው፣ ማኔጅ ማድረግ ነው። ሰዎችን ምናምን ሩቲን ስራ መስራት ማለት። ሊደር ስትሆን ግን ቁጭ ብለህ ያቀድከው ዓላማ ካለ የደረሰ የዛሬ 5 ዓመት ምንድን ነው የምሆነው፣ ያጋጠመኝ ኤክስተርናል ኢንፍሉዌንስ ምንድን ነው፣ ኢንተርናል ኢንፍሉዌንስ ምንድን ነው የምትልበት የራስ ታይም ያስፈልጋል። ካወጣሁት ስትራቴጂ ጋር እንዴት ነው እየሄደ ያለው፣ ይሄ ፕሮዳክት ዋጋ የሌለውም በምን ነው የምለውጠው፣ ሰራተኛ ሴፍ ሆኖ እንዲቀጥል ምን ነው ማድረግ ያለብኝ። እንደዚህ አይነት የሊደርሺፕ ታይም ያስፈልጋል። ዛሷ የዋረ ሊደር። ስለዚህ የማኔጀር ስራ ሩቲንም የሚፈረመው ምናምን ኦኬ፣ ግን የሊደርሺፕ ስራ ደግሞ መስራት አለ። ይሄ ነው ዲፍረንስ። ሩቲኔ ያን አደርጋለሁ። አሁንም የሌለ ነገር ድሮ በነበረው እንደገና ከሰዓት በኋላ ምገባና ይቀጥላል። አሁንም ድርጅት ጋር አሁን ትንሽ ኤክስትራ ታይም አለ። ስለዚህ ሰዎች 24 ሰዓት አላቸው። ሁልጊዜ እናገረዋለሁ። 8 ሰዓቶች አሉ። 8 ሰዓት ስራ ነው፣ 8 ሰዓት መተኛት ነው፣ 8 ሰዓት ምን ነው የምታደርገው። ሶስተኛው 8 ሰዓት ክሪቲካል ነው ለአንተነትህ። መተኛቱ ናቹራል ነው። 8 ሰዓት የደል ቱል ትችላለህ። ፈርመህ ገብተህ አብረህ ስትከላወስ ትውላለህ። ዚያዘር 8 አወርስ የአንተ ማደጊያ ወይም መጥፊያ ነው። ማደጊያ ከሆነ የተማርክ ነው፣ ኤክስቴንሽን ኦር ሌላ ነገር እያረክ ነው፣ ኦር ተጨማሪ ስራ እየሰራ ነው። እዚህ ስራ ውልሃል፣ እንደገና ትሰራለህ። ኦኬ። ኦር አልባሌ ቦታ ላይ ሆነ ለሚቀጥለው 8 ሰዓት ለነገ ይሆነኛል ብለህ ዛሬ አንተ የምታረጋቸው አልባሌ ነገሮች ልታረግ ትችላለህ። ይሄን ማለት አልፈልግም። ስለዚህ አይዘር ዲስትራክቲቭ የሆነ ነገር ትሰራለህ ለአንተ የማይጠቅምህ፣ ኦር ኮንስትራክቲቭ የሆነ ነገር እየሰራ ሊሆን ይችላል። ዛት 8 አወርስ በሰዎች መካከል ልዩነት የሚፈጥረው እሱ ነው። ለምሳሌ እኔ አየር መንገድ በነበርኩበት ዩኒቨርሲቲ በነበርኩበት ጊዜ ያው ግዴታ ስለሆነ አስተምራለሁ ማታ። አየር መንገድ ሄጄ 8 ሰዓት እሰራለሁ። ኦኬ። እኔ ቅድም ትንሽ የፒአር ሲኦ አይደለም ስለው ከድሮ ጀምሮ የመጣ ነው። እኔ ማታ ኦልሬዲ በያንግ ኤጅ ሪስፖንሲብል ሆኛለሁ። እንደ ሌሎቹ ወይ በረሃ ምናምን የሚሄድበት ታይም የለኝም። ዛት ኤሪያ ኢዝ ኖት ማይን። ስለዚህ እኔ ገንዘብ ሜክ ማድረግ አለብኝ። ሰፕሊመንታል ሳላሪ ያስፈልገኛል። ስለዚህ አየር መንገድ እየሰራሁ ማታ አስተምራለሁ። 10 ዓመት ባይ ዘ ዌይ። ኦኬ። ይሄ ያቺ 8 ሰዓቴን ዩስፉል ሆነ ቦታ አውያታለሁ ማለት ነው። ስለዚህ ማንንም ወጣቶች መክረው ዋት አር ዩ ዱይንግ በሌላዋ 8 ሰዓት። ኦኬ።
አንዳዝም የመኪና እየነዳሁ ነው የምትልም ከሆነ አትሊስት ተራራ ሄድና ተመልከት፣ አንተ ሪፍሬሽ የሚያደርግህ ምናምን። ኦኬ አይ የለም ብዙ ገንዘብ አለኝ ዛሬ ሰዎች ሪክሬሽን ውስጥ አይሄዱ ማለት አይደለም እና ስፖርት ሄደህ ይሆናል፣ ሰውነት ግን እየተከባከብክ ይሆናል፣ ጤናህን እያስተካከል ይሆናል፣ ጆግ እያረክ ሊሆን ይችላል። ዩስፉል መሆን አለበት። የ8 ሰዓት ዲስትራክቲቭ መሆን የለበትም። አንዳንድ ጊዜ የካውች ፖቴቶ ሆነ ሶፋ ላይ ቁጭ ብለህ የማያገባህን ሀገር ሁሉ በቴሌቪዥን እያየህ ሰቃይ ታመሻለህ፣ ታደነዝዘዋለህ። ጠዋት ላይ ፍሬሽ አይደለህም። እንደገና የተወሰነ ፕሬዚደንት አሜሪካ ሀገር ተመረጠ አልመረጠ እውቀቱ ጥሩ ነው፣ ግን አብረህ እዛ እሱን ለዚህ ስራ ያለ ሌላ ልጆች ካሉ ዘመድ ካለ እናት ካለች ምናምን ካለች በዛ 8 hours ቴከር አድርግ። ፕሮዳክቲቭ ነው። ዛት ኤራውስ ማንነትን ቤተሰብም ይገመግማል። የት ገባ ይላል፣ ልጆችም ይገመግመዋል። የት ገባ ይለዋል። ባል ገብቷል። ስለዚህ በተለይ ወጣቱ 8 ሰዓት የወጣት ብሬን በጣም ብዙ ካፓሲቲ ጋር አለው፣ ባዶ የሆነ አልሞላም እና በእነዚህ ኤታዎች ላይ ካልሰበሰበ ይቸገራል። ሩቲኔ በዛ። ስለዚህ ለመደምደም ያህል ያሉኝ ታይሞች ብዙ ኩባንያ በነበረበት ጊዜ ብዙ ታይም ወስዱብኝ ነበር። አንዳንድ ጊዜ ስራ ይዤ እሄዳለሁ። አንዳንድ ሰው ያደርጋል። ከበዛብህ የምታነባው ነገር ይኖራል። ሞስት ኦፍ ዘ ታይም ሪፖርቶች ከሆኑ ሰፋ ያሉ ከሆኑ ቤቴ ሄጄ አነባቸዋለሁ። አሁን እሱ በብዛት የለም። ስለዚህ ከሚድሮክ ወጥቼ ቫኪዩም ሲፈጠር 8 ሰዓቴ ሌላ ጠባይ እንዳትፈጥር፣ ምክንያቱም ሌላ የሌዝነት ጠባይ መፍጠር ይችል ነበር አይደለም። ኖ ኢሚዲየትሊ ኦኩፓ ያደረኩት ራሴ። ያቺ የመጀመሪያው መጽሐፍ ጻፈችው እዛ ጊዜ ነው። ቀጥዬ ሌላው መጽሐፍ ጻፍኩ። which means ታይም ስላለኝ ስራ የምትለው ያንኑ ስራ ስለሆነ አየው ስራ 20 ኩባንያ ይኖርህ 40 ኩባንያ ይኖርህ ሰዓቷ 8 ነች። በዛ ጊዜ ነው ማኔጅ አጣበ ሊሆን ይችላል፣ ግን ማኔጅ እያደረክ። ስለዚህ የነበረን ሩቲን ሰውነት የለመደውን ሩቲን እንዲጓደል በማድረግ የለብን። እዚህ ሀገር ብዙ ጊዜ ሰዎች ስራ ሲተው ባይዘዌ ስራ አንድ የተወሰነ ስራ ስትወጣ በቃ እሱ እኮ ለቋል ሪታየር አድርገዋል ምናምን ነው የሰውየው ጭንቅላት። አንደኛ ነገር ሪታየርመንት የሚባል ነገር የለም፣ ፊክሽን ነው ሰው የሰራውን። ጡረታ የሚባለው ነገር ፊክሽን ነው ሰው የሰራውን። አንተ መንቀሳቀስ እስከቻልክ፣ መስራት እስከቻልክ፣ መብላት እስከቻልክ፣ ምናምን እስከቻልክ ድረስ የስራ አይነት ይለወጣል እንጂ ከስራ ዓለም ወጥተሃል ማለት አይደለም። ከስራ ወጥተህ ቤት የምትኮተኩት ቢሆን፣ ልጆችን ሃንድል የምታደርግ ቢሆን፣ እድር ሄደህ ሰዎች ጋር የምትረዳ እየሰራህ አይደለም። ስለዚህ ስራ ያለን እና ጡረታ የምንለው ጡረታ የመጣው ከጀርመን ነው። ጡረተኛ ፔንሽን እሱ የመጣው ምንድን ነው? የተወሰኑ ሰዎች በዛን ዘመን ከ100 ዓመት በፊት ስራ ሰሩና ወጣቶች አሉ። ስለዚህ የተወሰኑትን ሰዎች ቤታቸው ብናረጋቸው በቂ ስራ የለም፣ እዛ አድርገን እንስጣቸው ገንዘብ። አሁን ግን እኛ ምን አረግናት? የሌዚ መሰባሰቢያ ያረግናት። በተለይ አሜሪካ ብትሄድ 55 ዓመት ሲሆነው በቃ ቶሎ ብሎ ጡረታ መውጣት ነው የሚፈልገው። አስቀድሞ በወጣትነት በኃይል ይሰራና ሪታየር ማድረግ የሪታየርመንት ገንዘብ ሌት ሚ ኢንጆይ ማይሰልፍ ቢፎር አይ ዳይ። ስራ ቁም ያለው አሁን ሪላክስ ላደረግና አልሰራም ቤቴ ቁጭ እላለሁ ሲል ሰውነትህ የለመደውን ሪዝም ትቶ ሌላ ለመፍጠር ጧት 7 o'clock የምትነሳ ከሆነ ጠዋት 1 ሰዓት ላይ የምትነሳ ከሆነ የአንተ እስከ 3 ሰዓት መተኛ ስትጀምር you have started killing yourself። በቃ ስራዬ ብለህ እየገደልክ ነው። ጡረታ ወጥቻለሁ እዛ ልብስ መልበስ ታቆማለህ፣ ራስህ መጠበቅ ታቆማለህ፣ መጉደቅ ትጀምራለህ፣ እየቀረብክ ትሄዳለህ ወደ መቃብሩ። why would you do that? ጭንቅላት እስካለ ድረስ ለምን ነው የማሰራው? ስለዚህ ሩቲኔ አሁን
ቤተሰብ አለኝ፣ ወጣት ልጆች አሉኝ። እነዚህን እንከባከባለሁ፣ ታይም እሰጣቸዋለሁ። ስለዚህ ያንን ታይም አሁንም ኦኩፓይ አድርጌዋለሁ። አንዳንዶች መጥተው አንተ ተመችቷል ማለት ነው፣ አሁን ወጣት ሆነሃል፣ ትንሽ ስራው ቀሎልህ ነው ምናምን ነው። የተወሰነ በርድን ሰው ጋር ወዲያ ወዲህ የሚያደርገኝ ትቼ ሊሆን ይችላል። አይነቱ ግን አልተለወጠም፣ ሩቲኔ አልተለወጠም። የምትበላበትን ሰዓት ሩቲን መለወጥ የለብም። ቤት ስለዋልክ 4 ሰዓት ላይ አንድ ቀን ቁርስ ትበላለህ፣ በሌላው ጊዜ 1 ሰዓት ላይ ትበላለህ። የሰውነት የ24 አወርስ ባዮሎጂካል ክሎክ አለው። ባዮሎጂካል ክሎኩን በዚህ በፈጠርነው ክሎክ ያመታህ ሰውነትህን ማስረጀት ያለብህ አይመስለኝም። ግን ዶክተር በጣም ዲስፕሊን ነህ፣ በጣም ስትሪክት ነህ በብዙ ማለት ነው፣ በገንዘብም በመታየትም በመጠጥም በተለያዩ ነገሮች እና የሆነ ጊዜ ያጓጓ ጊዜ የለም? ምኑ ተምት ያደረገ ቆንጆ ብዙ ጊዜ ብያታለሁ፣ ለእናንተም ዛሬ ልበላት። ሰውየው መጣና ዶክተር ትጠጣለህ አልኮል? አይ አልጠጣም፣ ጠጥቼ አላውቅም። ምግብስ እንዴት ነው? ይሄ ጥሬ ስጋ ምናምን ትሞክራለህ? ምናምን ቀምሼ አላውቅም በህይወቴ። እንደዚህ ያለ ጠየቅኩት። የምፈልገውን ነገር ሁሉ አላገኘም። መጨረሻ ላይ ምንድነው ምኑን ኖርከው አለኝ። በሱ ቤት ያን ነገር አለማድረግ በቃ አላለም እንደ ኖርክ አይቆጠርም ነው። አኗኗርህና ለአንተ የሚፈልግን ነገር ዲሳይድ የምታደርገው አንተ ነህ። ኖበዲ ዲሳይድስ ኦን ዩ። ነምበር 1። ነምበር 2 ትልቅነት በልብስ ትልቅነት በሀብት ትልቅነት በምናምን ብቻ አይደለም። ትልቅነት ሌላ መለኪያም አለው። ኦኬ፣ ብዙ ልብስ ሳይኖርህ ብዙ መኪናም ሳይኖርህ ብዙ ነገሮች አስተዋጽኦ ልታደርግ ትችላለህ። እና ትልቅነትን የምትለካበት መንገድ ይለያል ለማለት ፈልጌ ነው። እና ያጓጓሃል ወይ? ቅድም ያልኩን ሰምተኝ ከሆነ ሳክሪፋይስ፣ ሰክሰስፉል ለመሆን የተወሰነ ነገር ሳክሪፋይስ ማድረግ አለብህ። ሰዎች ሲያደርጉ ትጓጓለህ፣ ብሞክረው ትላለህ። አሁን ዛሬ ሄጄ ውሽ ከእነዚህ ሰዎች ጋር አብሬ ባመሽ ኖሮ እዛ ቦታ ምን እያደረጉ ነው ትላለህ። ያን ነገር መመዘን አለብህ ካለ ኃላፊነት ጋር። ሮል ሞዴል ነው መሆን የምትፈልገው? ሊደር ባይ ኤግዛምፕል መሆን ነው የምትፈልገው? ያን የምትፈልግ ከሆነ ያኛውን ሳክሪፋይስ ማድረግ አለብህ። አይደለም እንዴ? ኦኬ። ስለዚህ የሚያጓጉ ነገሮች ምናምኖች ይኖራሉ። ከምግብ ጋር የተያያዘ የሚያጓጓኝ ብዙ ነገር የለም። እውነቱን ለመናገር እንደዚህ አይነት ቦታ ቢሄድና ባይ ዛሬ እዚህ ቁጭ ከሚል ኤቭሪ ዊክ ዛሬ ጅማ ቢሄድ እዛ አካባቢ ያለው አይቼም አላውቅም ቦታ ባይ እዛ ያኛውን እንደዚህ አይነት ነገር በጣም እመኛለሁ። ዛሬ ብድግ ብዬ ሄጄ ራሽያ ውስጥ ያለ ማየት የምፈልገውን ቸርች፣ ኤንሸንት የሆነ ቸርች ያነበብኩትን ሄጄ ባይ ደስ ይለኛል። እንደዚህ አይነት ጉጉቶች አሉ። መብላት መጠጣት ላይ ምናምን ላይ እስከዚያ ድረስ አክቹዋሊ አንዋደድም። እኔና ምግብ ለመኖር ነው የምንኖረው። ልክ እንደ ነዳጅ ለስራው የሚሞላውን እሞላለሁ፣ ሲያልቅ እሞላለሁ እንደገና። እና ምግብ ኢንጆይ ከሚያደርጉ ሰዎች ውስጥ አይደለም ራሴ አዘረጋ። ሌላው ሰው ቢበላ ቢጠጣ ግን ደስታውን አልችልም። እሺ፣ ሌላ ይሄ በጣም ትልቅ ጥያቄ ነው ብዬ አስባለሁ። ቢያንስ በስራ ራሱ ከ50 ዓመት በላይ ቆይተዋልና ከዛ ሁላ ኤክስፒሪየንስ ውስጥ ምንድነው አንድ ትልቅ ዊዝደም የተማሩት ብለው የሚያስቡት ነገር? እሷን ጥያቄ እንደምጠይቁ ማቃወቂያታለሁ እና 2 አጋራቸዋለሁ እኔ የምጠቀምባቸውን እና አንደኛው ደጋግም ያልኩት ዛሬ ሰክሰስፉል ለመሆን ሳክሪፋይስ መኖሩን ማወቅ። በሌላ ቋንቋ there is no success without sacrifice። ሲምፕል ነው።
ይህን ሰዎች ማወቅ አለባቸው። ሪሊ ሰክሰስፉል እንደሆን ከተፈለገ ቆንጆ ነገር አገኛለሁ ግን ምንም ነገር ሳክሪፋይስ አላረግም ልትል አትችል። ድካምም ይሁን ምናምን ይሁን ሳክሪፋይስ የምታደርገው ነገር አለ ብዬ አምናለሁ። ይህ አንዱ ነው። አዘ ፐርሰን አዘ ሊደር የምመለከተው እና የምጠቀምበት ሁልጊዜ የምሰብከው ሊደሮች አማራጮች ኦፕሽንስ ኦልተርናቲቭስ ነው እንጂ ማኔጅ ማድረግ ያለባቸው ሊያሳድግ የሚችልን ነገር በኤክስኪውዝ ስለ ኤክስኪውዝ ሲጫጫሁና ማኔጅ ሲያደርጉ መዋል የለባቸው። በእኔ አሰራር የተነገረው ነው። ሰራተኛ አረጋ ዳዝ ኖት ማኔጅ ኤክስኪውዝ አይ ማኔጅ ኦፕሽንስ። ይሄ ሰርቷል ብዬ አምናለሁ። ስለዚህ አንድ ሰራተኛ ወደ እኔ መጥቶ በቃ ይችን ምክንያት እነግረዋለሁ ብሎ ሊመጣ ይችላል። ይሄን አይነት አጋጠመኝ ችግር በዚህ መልክ ብንሰራው ይሻላል ብዬ አሰብኩ። ዋት ዱ ዩ ቲንክ ብሎ ቢመጣ እኔ ጋር በደንብ እንግባባለን። ሌላ ኦፕሽን ልሰጠው እችላለሁ። ስለዚህ ሰክሰስፉል ልትሆን ከፈለግ ምክንያት መደርደር ሳይሆን ይህ በጣም ተክነናል። ባይዘወይ በጣም እዚህ ሀገሮች በተለይ በጣም ተክነናል። ተማሪ ሁሉ ፈተና ወደቀ፣ ኤክስኪውዙ እዚህ ቦታ ነው ገብተዋል። ኦፕሽን ወደቀው ወድቀዋል። ኦፕሽኑ ምንድን ነው? how do we solve it? እሱ ላይ ማተኮር ነው ወይንስ የወደቁበትን ነገር አናላይዝ ታደርግ መዋል ነው? ወደቁ so what is the solution? ሶሉሽኑ ያ ነገር እንዳይሆን ኦልተርናቲቭስ አምጣ ነው። ስለዚህ ሚዲያ ላይ የምሰማው ምንድን ነው? ይህን ያህል ወደቀ፣ ይህን ያህል ምናምን አለ ምናምን፣ ንግድም ላይ እንደዚህ ይህን ያህል ስፖኪዮ ተሰረቀ፣ ይህን ያህል ምናምን አለ። ሶሉሽን ሳም ጥሩ ናቸው። ባይዘዌ አትሊስት ስፖኪዮ እንዳይሰረቅ ሶሉሽን አለ ምናምን ያደረጉበት። ያ ሶሉሽን ቶክ አባውት ሶሉሽን ኖት። እነዚህ ሁለቱ በጣም የምጠቀምባቸው ናቸው when it comes to ሊደርሺፕ ምናምን። ሌላው ቅድም ደጋግም የነገርኳቸው ነው። ሊሚት አታርግ ራስክን። ዶንት ሌት ዩር ዲግሪ ዩር ባክግራውንድ ዩር ፋሚሊ ምናምን ዲፋይን ዩር ካፓቢሊቲ። ዶንት ፋይንድ ዩር ኦን ካፓቢሊቲ። ምንም ምክንያቶች ሊዘጉ አይገባም። እኔ አካውንታንት ነኝ ያኛው አልገባም፣ እዚህ ወታደር ነበርኩ ልሰራ አልችልም። ይሄ ብሬን ከዛ በላይ ነው። የተሰጠ ስጦታ ከዛ በላይ ነው። ሰዎች በወሰኑልህ እንትኖች ብቻ ውስጥ ገብተህ መጓዝ የለብህም። ለዚህ ነው ብዙዎች እንደ ሁሉ ኩባንያ መምራት የሚቻለው ነው። nothing you just take the challenge okay እና እነዚህ በጣም የምመራባቸው ነው። ከሁሉ በላይ as a person ደግሞ የራስህ ሰው ሁን። ራስን በምንም አይነት ተአምር፣ በምንም አይነት ማቴሪያል፣ በምንም አይነት ጥቅም አሳልፈ መስጠት የለብህ። ስብዕናህን በምንም then you are okay እና ራስህን ትከሻ እንዲሸከምልህ ማድረግ አለብህ። ሌላ ሰው እንዲሸከምልህ ማድረግ የለብህ። okay ቴንኪ በጣም ዶክተር፣ በጣም ብዙ ነገር ዛሬ ተምረናል። አይኖ ከዚህ በላይ ደግሞ ሼር ልታደርጋቸው የምትችሉ ነገሮች እንዳሉ ግን በጣም ዛሬ ስላገኘውም ስለተማርንም በጣም ደስ ብሎኛል። በጣም ነው። እኔም ደስ ብሎኛል። ወጣቶች ጋር ወደፊት ላሉ ይሄ ነው እኛ ማድረግ የሚገባን የምናለው። አንዱ በመጻፍ ነው። ሌላው እንደዚህ ቮለንቲር በማድረግ ኢንከሬጅ ማድረግ ነው። ጉራ ለመንዛት አይደለም፣ ወይን አደረኩ ለማለት አይደለም። አክቹዋሊ ያረከውን ነገር ሊመሰከር የሚችል ነገር መናገር ነውር የለውም። አባባል ግን ቫልዩ አድ ማድረግ ከቻልኩ ኤንዌር ሄዳለሁ። ስለዚህ እዚህ መጥቼ ኢንሸር በማድረጌ ልክ እንደናንተንም ደስተኛ ነኝ። ምክንያቱም ይዛው ቁጭ ከምትል ምን አለ ለሰው ሼር ብታረገው። አዘሴም ታይም ደግሞ አንተ ትሰማውና ራስህን እያሻሻልክ ትሄዳለህ አይደለም። ስለዚህ ሰሞኑን ያስኩ ዘመቻ እሱ ነው። በየቦታው ሲጠሩኝ ሄዳለሁ፣ እናገራለሁ። ምክንያቱም it's cost nothing። መጨረሻ ደግሞ ላለው ይጨመርለታል ሳይሆን ያለው ማካፈል አለበት።
ብዙ የተደረገለት ብዙ ሊወሰድበት ይገባል፣ ሊሰጥ ይገባዋል። እኔን የመሰሉ ሰዎች ከመጠን በላይ እድለኞች ሆነን እቺ ሀገር ከመጠን በላይ ኢንቨስት ያደረገችብን ሰዎች ነን። ኦኬ የተከፈለን ከሃይስኩል ጀምሮ የተማርን ሰዎች ነን። ከባዶ እግር ጫማ ከሌለው እግር እዚህ ያደረሰች ሀገር ነች። ለዛን ህዝብ ያን ታክስ እየከፈለ ላስተማረን ህዝብ መልሰን እንደገና አገልግሎት መስጠት ፕሪቪሌጅ ነው፣ ደንበኛ የተሻለ መባረክም ነው ብዬ ስለማምን። እሺ፣ በጣም ነው የምናመሰግነው ዶክተር። እንግዲህ ቀሪ ስራዎችን እንዲሳካሉ እንመኛለን። መሪዎች፣ የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ። መልካም ሳምንት።